የኔ መንገድ ግለ ታሪክ በተድላ ተሾመ ተራኪ ሙሉ ብርሃን የማነ ዘመነ ጉልምስና ልዕለ ስብዕናህ ኑሮ ያንተነትህን መለኪያ በድርጊት የምትገልጥበት ጊዜ ነው። የሥራ ዓለም ሐምሌ 1954 ዓ.ም ነበር ሥራ የጀመርኩት። ኢትዮጵያ ወደ ውጭ አገራት ልካ ያስተማረቻቸው ልጆቿ ትምህርታቸውን አጠናቀው ወደ ጓዳዋ ሲመለሱላት በናፍቆትና በክብር ተቀብላ በማስተናገድ በተቻለ መጠን በተማሩት ሙያ ላይ የሥራ ዕድልን በማዘጋጀት የምትጠባበቅበት ወቅት ነበረ። በመሆኑም እኔም ገና እንግሊዝ አገር ሳለው እንደማንኛውም ተምሮ የመጣ ዜጋ የሥራ ቦታ ተዘጋጅቶልኛል። በእንግሊዝ አገር የኢትዮጵያ ኤምባሲ የትምህርት ዘርፍ ኃላፊ የነበሩት አቶ አበበ ከበደ ወደ ኢትዮጵያ ተመልሰው አዲስ በተቋቋመው የቀዳማዊ ኃይለ ሥላሴ መታሰቢያ ድርጅት ዋና ሥራ አስኪያጅ በመሆን ተሹመው ባለሙያዎች በመቅጠር ላይ ስለነበሩ የኢኮኖሚውን ዘርፍ ኃላፊነት ወስጄ እንድሠራ በሚመሩት ድርጅት ውስጥ የቢሮ ዝግጅት እያደረጉልኝ ነበር። ይሁን እንጂ ቀደም ብሎ ባለቤቴ ሰናይት በድርጅት ውስጥ በልዩ ጸሐፊነት ተቀጥራ እየሰራች ነበርና ሁለታችንም በአንድ መስሪያ ቤት ውስጥ አብረን እንድንሰራ አልፈለኩኝም። ነገር ግን ለወዳጄ ለአቶ አበበ ከበደ ቁርጥ ያለው መልሴን ሳልሰጠው ጥቂት ቆየው። በተጓዳኝም ለኢትዮጵያ ልማት ባንክና ለተባበሩት መንግስታት ለአፍሪካ ኢኮኖሚክ ኮሚሽን ማመልከቻ አስገብቼ ከድርጅቱ ምላሽ በመጠበቅ ላይ ነበርኩ። ብዙም ሳይቆይ የልማት ባንክ ቦርድ አባል የነበሩት ክቡር ልጅ እንዳልካቸው መኮንን እጃቸውን ጨምረውበት የልማት ባንክ ከፍተኛ የብድር ኦፊሰርነት ደረጃ ሊያስቀጥሩኝ ዝግጅት ሲያደርጉ መቆየታቸውንና ወደ ተዘጋጀልኝ የሥራ መደብ ተቀላቅዬ ኃላፊነቴን በትክክል እንድወጣ አሳስበውኝ የመጀመሪያውን ሥራዬን ጀመርኩኝ። በኃላፊነት የተሰጠኝ ፕሮጀክት የአቃቂ ብረታ ብረት ኩባንያ የተጠየቀውን ከፍተኛ የማስፋፊያ ብድር መርምሮ የውሳኔ ሐሳብ ማቅረብ ነበር። ፋብሪካው ያለበት ቦታ ሄጄ ከድርጅቱ አመራሮች ጋር በመወያየትና ሥራው ያለበትን ሁኔታ በዓይን በማየት በደረስኩበት ድምዳሜ መሠረት የተጠየቀው ብድር ሊሰጣቸው የሚገባ መሆኑን በሪፖርት አቀረብኩ። ባቀረብኩት ሐሳብ መሠረትም ብድሩ ተፈቀደላቸው። በዚህ መስሪያ ቤት ለአንድ ወር ያህል ጊዜ ብቻ እንደሰራው በተባበሩት መንግስታት ድርጅት ውስጥ ሥራ ማግኘቴን የሚገልጽ ደብዳቤ ደረሰኝ። በደብዳቤው ላይ የተገለጸው መልእክት በአጭር ጊዜ ውስጥ በተመደብኩበት የሥራ ገበታ ላይ እንድገኝ የሚጠይቅ ስለሆነ ለልማት ባንክ ምን አይነት ምክንያት ሰጥቼ ልሰናበት እንደምችል ግራ ገባኝ። ፍላጎቴንና ችግሬን ለቦርዱ ሰብሳቢ ለክቡር አቶ አካለ ወርቅ ሀብተወልድ ገለጽኩላቸው። እርሳቸውም ችግሬን በመረዳት ሳያንገራገሩ ይህ አያሳስብህ፣ የተሻለ ሥራ አጋጥሞሃልና ከልማት ባንክ የምትሰናበትበትን ሁኔታ እኔ ጨርስልሃለሁ ሲሉ ቃል ገቡልኝ። በመቀጠልም ልጆቻችን በዓለም አቀፍ ድርጅቶች የሥራ ዕድል ሲያገኙ ማገዝ ይገባናል ብለው የእሳቸውን ምኞት እንደሆነ ደርበው ገለጹልኝ። የለመኑትን የማይነሳ አምላክ ስሙ የተመሰገነ ይሁንና በልቤ አብዝቼ የተመኘሁትን በተባበሩት መንግስታት ድርጅት ተቋም ውስጥ ሥራ አግኝቼ በሀገሬ ውስጥ በፕሮፌሽናል ደረጃ በህዳር 1955 ዓ.ም ሥራ ጀመርኩ። የአፍሪካ ኢኮኖሚክ ኮሚሽን ለተባበሩት መንግስታት ድርጅት ሥራ በተጠየቅኩበት ጊዜ የአፍሪካ ኢኮኖሚክ ኮሚሽን የአፍሪካን የንግድ ልውውጥና በተለይ በአፍሪካ ሀገሮች መካከል የሚካሄደውን የግብይት መጠን የሚያጠና እንዲሁም የጋራ ገበያ ሥርዓት የሚቋቋምበትን አካሄድ የሚመረምር አዲስ የሥራ ክፍል በማቋቋም ላይ ነበር። እንዲጀመር የተወሰነው አዲሱ ሥራ የድህረ ምረቃ ትምህርቴን ካካሄድኩበት የምርምር ጥናት ጋር ቀጥታ ግንኙነት ስለነበረው በአጭር ጊዜ ውስጥ ሥራውን ለማግኘቴ ዋና ምክንያት ሆኖኛል። ፈላጊና ተፈላጊ ባልተገመተ ሁኔታ መገጣጠሙ ለኔ ጥሩ ዕድል ፈጠረልኝ። ልክ እንደኔ 3 ወጣት አፍሪካውያን ኢኮኖሚስቶች ማለትም ከሱዳን፣
ሐሰን ሐሺም በኋላ የሀገሩ የገንዘብ ሚኒስቴር ይሆናል። ከጋና ሃውሬ ኬሬ እና ከኮንጎ ኪንሻሳ ሉዊንጆ የተባሉ ምሩቃን ተቀጥረው ይሰሩ ነበር። የኮሚሽኑ ዋና ጸሐፊ የጋናው ሮበርት ጋርድነር እናንተ ወጣቶች የነገው አፍሪካ ተረካቢዎች መሆናችሁን እንዳዘነጉ በርትታችሁ ስራችሁን በትጋት ስሩ፣ ኃላፊነታችሁንም በሚገባ ተወጡ እያለ በማበረታታት ለኛ ለአፍሪካውያን ወጣት ባለሙያዎች ዘወትር አባታዊ ምክራቸውን ይሰጡን ነበር። በዚያን ወቅት በኮሚሽኑ ውስጥ በፕሮፌሽናል ደረጃ የተቀጠርነው ኢትዮጵያውያን በጣት የምንቆጠር ስለነበርን በመንግስት ዘንድም ከፍ ያለ ትኩረት አግኝተን አክብሮት እንዲሰጠን ምክንያት ሆኗል። በቤተ መንግስት ግብር በሚደረግበት ጊዜ አልፎ አልፎ በውጭ ጉዳይ ሚኒስተርነት አማካኝነት በክብር እንድንጋበዝ ይደረግ ነበር። ኮሚሽኑ የውጭ ሀገር እንግዶችን ከንጉሠ ነገሥቱ ጋር ለማገናኘት ወደ ቤተ መንግስት ሲያመራ የኮሚሽኑ ባልደረባ የሆነው ኢትዮጵያውያን ከቡድኑ ጋር አብረን ስለምንሄድ ፕሮቶኮሉ ከሚፈቅደው ውጪ እጅ በመንሳት ፈንታ ንጉሠ ነገሥቱን ቀርበን በእጅ ሰላምታ እንድንጨብጣቸው ይደረግ ነበር። አፍሪካ ኢኮኖሚ ኮሚሽን ውስጥ 4 ዓመት ስቆይ ዋናው ስራዬ አፍሪካ ከመላው ሀገር ጋርና ሀገራቱ እርስ በርስ የሚያደርጉትን የንግድ አይነትና መጠን መመርመር፣ አለፍ ሲል ደግሞ መመሪያ ለማውጣት የሚያመች ጥናት ማቅረብ ሲሆን ስራው በትምህርት ዘመኔ ያደረግኩትን የምርምር ሂደት የሚያበረታታ ስለነበረ ከፍተኛ እርካታ ሰጥቶኛል። ይሁን እንጂ በስተመጨረሻም በሪፖርት መልክ የሚያወጣው ጥናት የሁሉንም ተሳታፊ ኢኮኖሚስቶች ግብዓት የሚያካትት በመሆኑ የኔ ድርሻ ለይቼ የማይበት መንገድ ስላልነበረ በስራው ደስ ብሰኝም የረጅም ጊዜ ምኞቴን የሚያሳካልኝ ሆኖ ግን ሊታየኝ አልቻለም። ይህ በእንዲህ እንዳለ በወርሃ ነሐሴ 1958 ዓ.ም ለሥራ ጉዳይ ወደ ፓኪስታን ካራቺ ተላኩ። እዚያ በቆየሁበት ወቅት አንድ ያልጠበቅኩት አስገራሚ ነገር ተከሰተ። አመሻሹ ላይ ለማረፊያ ከያዝኩት ሆቴል ፊት ለፊት በሚገኘው ፓርክ ውስጥ ስንሸራሸር አንድ ቁመታቸው ረዘም ያለና ተርበን የጠመጠሙ በተንጀረገገ ነጭ ሪዛቸው ግርማ ሞገስ የደረቡ አረጋዊ ትኩር ብለው አዩ። እይታቸው እኔ ላይ ሲስተጋባ ደንገጥ አልኩ። ቢሆንም ጊዜ አላባክኑም። ሰላምታ ሰጡኝ። እኔም ግርማቸው ለሚከበበው አዛውንት አጣፈው መለስኩላቸው። ራሳቸውን ሲያስተዋውቁኝ እኔ አስትሮሎጂስት ነኝ፣ ግንባሬ ላይ የሚታየኝ ነገር አለ፣ ፈቃድ ሆኖ ጥቂት ጊዜ ብትሰጠኝና አረፍ ብለን ላወጋሻለሁ አሉኝ። ሐሳባቸውን ለማዳመጥ ፈቃደኛ ስለነበርኩ በፓርኩ ውስጥ በሚገኘው አግዳሚ ወንበር ላይ ተቀመጠን። ብዙ ነገር አሉኝ። የያዝከውን ሥራ የምትወደው ይመስለኛል። ይሁን እንጂ ባጭር ጊዜ ውስጥ ሥራውን እንደምትቀየር ይታየኛል አሉኝ። እኔ በሕልሜም ሆነ በእውኔ አስቤ የማላውቀውን ነገር ስለነገሩኝ ለትንቢታዊ አነጋገራቸው ብዙም ትኩረት ሳልሰጠው ጥቂት ከተጨዋወትም በኋላ ተመስጋግነን ተለያየን። አዲስ አበባ በተመለስኩኝ በሳምንቱ በወቅቱ በገንዘብ ሚኒስቴር የበጀትና ፋይናንስ ረዳት ሚኒስትር የነበረው የኮሌጁ ባልደረባዬና ጓደኛዬ አቶ ቡልቻ ደመቅሳ ስልክ ደውሎ የገንዘብ ሚኒስትሩ ልጅ ይልማ ደሬሳ ሊያነጋገሩኝ እንደሚፈልጉና ቀጠሮ እንዲያዘልኝ ነገረኝ። ብዙ ጊዜ ስለምንቀላለድ እንደተለመደው ሊያፌዝብኝ ነው ብዬ አሰብኩ። ልጅ ይልማን በዝና እንጂ በአካል ስለማላውቃቸው ለምን ጉዳይ ይፈልጉኛል ብዬ ጥያቄ ያቀረብኩለት። ጉዳዩ ቀልድ አለመሆን በአጽንኦት ሲያረጋግጥልኝ በቀጠሮ ተስማማው። ቀኑ ሲደርስ አቶ ቡልቻ ወደ ሚኒስተሩ ቢሮ ወስዶ ከሚኒስተሩ ጋር አስተዋወቀኝና ወደ ስራው ተመለሰ። ክቡር ልጅ ይልማ ደሬሳ የተጠራውበትን ምክንያት ከመግለጻቸው በፊት ጊዜ ወስደው ስለ ትምህርቴ፣ ስለ ቤተሰቤና ስለ ስራዬ በሰፊው አነጋገሩኝ። በመቀጠልም እንደናንተ ያለ የተማረ ዜጋ በመንግስት መስሪያ ቤት ውስጥ ገብቶ የሀገሪቱን የአመራር ስርዓት መረከብ ይጠበቅበታል። መንግስት የሚከፍለው ደሞዝ አነስተኛ በመሆኑ ለዓለም አቀፍ ድርጅቶች መስራቱ ሊያጓጓ ይችላል፣ ቢሆንም አያስገርምም። በመሆኑም የእናንተ ትውልድ በረባ ባረባው ምክንያት ሲያፈነግጥ መታየቱ ልብ ይሰብራል። እንዲህ ከሆነስ ለሀገሪቱ ማን ይስራ ሲሉ ከባድ ጥያቄ ያቀረቡልኝ። በቀላሉ ጥያቄያቸውን ለመመለስ አልቻልኩም። ይልቁንም ዋኝቼ መውጣት የማልችልበት ሐሳብ ውስጥ
መዋጤን ስለተረዱ ያንተ አይነት ኢኮኖሚስት ለሚኒስተር መስሪያ ቤቱ ስለሚያስፈልገው እንድትቀላቀለን እንፈልጋለን ሲሉ ያስጠሩበት ምክንያት ገለጹልኝ። ሲቀጥሉም የብሔራዊ በጀት ዝግጅት መምሪያ የበላይ ኃላፊው ቦታ ክፍት ነው። ስለሆነም ያንን የከፍተኛ ኃላፊነት ቦታ ለመረከብ ፈቃደኛ ብትሆን ደስ ይለኛል። ኃላፊነቱ ከፍተኛ መሆኑ የታመነ ቢሆንም ለቦታው የተመደበው ደሞዝ ግን አሁን ከምታገኘው ጋር የሚመጣጠን እንዳልሆነ ከወዲሁ ግልጽ ላደርግልህ ይገባል። ለሀገር እድገት ከፍተኛ አስተዋጽኦ ለማድረግ የሚቻልበትና የሚያረካ ብሎም የሚያኮራ ውጤት ለማስመዝገብ የሚቻልበት ቦታ መሆኑን አስረግጠው አስረዱኝ። በመጨረሻም ሀገሪቱ ያስተማረቻቸው ልጆቿ ውለቷን እንደሚከፍሉ ትጠብቃለች ሲሉ ያቀረቡልኝን ሐሳብ አጽንኦት ሰጥቼ እንዳስብበት በማሳሰብ ገለጻቸውን ቋጩ። የሚኒስቴሩ አቀራረብ የሀገር ፍቅር ስሜት የሚጭር መሆኑና ሊሰጡኝ የፈለጉት ከፍተኛ ኃላፊነት ቦታም እመኘ ወደ ነበረው የኃላፊነት ደረጃ ሊያሸጋግሩኝ የሚችል መሆኑን ስለተረዳው ጓጓው። አዎንታዊ መልስ ለመስጠትም መንፈስ የተነሳሳ። በጉዳዩ ላይ ጥቂት ከተወያየም በኋላ ጥያቄያቸው ለማጠናከር በሚመስል መልኩ በጀት የአንድ የሀገር የልማት ማስፈጸሚያ መሳሪያ በመሆኑ የሀገሪቱን የበጀት አቀራረብ ለማሻሻልና ለማዘመን ፍላጎቱ ስላለን ስራውን የምትጀምረው በዋና ዳይሬክተርነት ማዕረግ ይሆናል። በገንዘብ ሚኒስቴር ዋና ዳይሬክተር መሆን ደግሞ ከሌሎች መስሪያ ቤቶች ጋር ሲነጻጸር ልክ እንደ ምክትል የሚኒስትርነት ደረጃ ማዕረግ የሚቆጠር ነው በማለት ቀልድ ቢጤ ጣል አደረጉልኝና ሐሳባቸውን እንድቀበል ጥሪያቸውን አጠናክረው አቀረቡበት። አነጋገራቸው፣ አስተሳሰባቸውና አቀራረባቸው ማራኪ ቢሆንም ወዲያውኑ መልስ ከመስጠት ይልቅ መቆጠብ የተሻለ እንደሆነ ስላመንኩበት በመጀመሪያ ከቤተሰቤ ጋር እንድማከር ጊዜ ይሰጠኝ ስል በአክብሮት ጠየቁ። እሳቸውም የጥያቄን ተገቢነት ተረድተው በጥሩ መንፈስ ተቀበሉት። ተሰናብቻቸው ከቢሮአቸው ወጣውና ወደ ወዳጄ አቶ ቦልቻ ቢሮ ጎራ አልኩ። ከዚያም የሆነውን ሁሉ በዝርዝር አጫወትኩት። እሱም ገና በመጀመሪያው ዙር ውይይት ከፍተኛ የኃላፊነት ቦታ ለመስጠት መወሰናቸው ገርሞት ኬሚስትሪያችሁ ተስማምቷል ማለት ነው ብሎ ቀልዱን አከለበትና ጥያቄያቸውን በጥሞና ብታስብበት መልካም ይመስለኛል ሲል የሚኒስተሩ የሐሳባቸው ተጋሪ መሆኑን ገለጸልኝ። የቀረበልኝን ጥያቄ ወድጄዋለሁ፣ ወደምፈልገው መንገድ ያመራኛል የሚል እምነትም በልቤ ውስጥ ሰረጸ። ሆኖም ግን ፊትለፊቴ ሁለት መሰናክሎች ተጋርጠውብኛል። የመጀመሪያው በተስማማውበት የቅጥር ግዴታ መሰረት ለተባበሩት መንግስታት ድርጅት የ3 ወር የሥራ መልቀቂያ ጊዜ መስጠት አለብኝ። ይህ ደግሞ ሚኒስተሩ እንደሚፈልጉት ወዲያውኑ ሥራ ለመጀመር አያስችለኝም። ሁለተኛውና በጣም ወሳኙ ችግር ደግሞ መንግስት ለቦታው የመደበው የደሞዝና የሀበል ገንዘብ ተደምሮ የተባበሩት መንግስታት የሚከፍለኝ ደሞዝ እንዲሁም የሚገኘውን ሌሎች ልዩ ልዩ ጥቅማ ጥቅሞች ማለትም የልጆች የትምህርት ሀበልና የጤና ኢንሹራንስ ጋር ሳነጻጽረው ፍጹም የማይመጣጠን ነው። ስለዚህ በቤተሰቤ ኑሮ ላይ ሊያስከትል የሚችለውን የኑሮ ደረጃ ለውጥ እንደ ንጋት ጀንበር ፈንቶ ብሎ ታየኝ። የነገሩን ክብደት ለብቻ መሸከም ስላልቻልኩ ከባለቤቴ ከሰናይት ጋር ቁጭ ብለን ተወያየንበት። ጉዳትና ጥቅሙን በዝርዝር እያነሳን ጣልነው። ገቢያችን የሚቀንስ መሆኑ ግልጽ ቢሆንም ኪራይ የማንከፍልበት የራሳችን ቤት ስለነበረን የሁለታችን ደሞዝ በቅንጦት ማማ ላይ ሰቅሎ ባያቀናጣንም ጥሩ ኑሮ ለመኖር የምንችልበት እድል እንዳለን በማመን የቀረበልኝን ሀገር የማገልገል ጥሪ ከቤተሰቤ ምቾትና ደስታ አስበልጬ እንድቀበል ከባለቤቴ ጋር ተስማምተን ወሰንን። ሳኒ ትልቁንና ከባዱን የህይወት ውሳኔ እንደወሰነና እሷም አጠገቤ ሆና ችግሮቻችንን ለመሸከም ቁርጠኛ መሆኗን አሳየችኝ። ታዲያ እሷ አጠገቤ ካለችና ሸክሜን ተሸክማ ወደፊት እንድሻገር ጉልበት ከሆነችኝ ሌላ ምን እሻለሁ? ምንም ጊዜ አላጠፋው። የስኬት ተስፋዬን ከውዷ ባለቤቴ ጋር ተጋርቼ ወደ ክቡር ልጅ የልማ ቢሮ አመራው። ክቡር ሚኒስተሩ በፈገግታ ተቀብለው እጅ ከምን መቼም እንደማታሳፍረኝ ተስፋ አረጋለሁ አሉኝ። ክቡር ጌታዬ፣ ባለፈው ጊዜ እንዳልኩት ከቤተሰቤ ጋር ተመካክሬያለሁ። ምንም እንኳን ደሞዙ አሁን ከማገኘው ደሞዝ ጋር ሲነጻጸር እጅግ በጣም ዝቅ ያለ ቢሆንም የሀገርን ጥቅም በማስቀደም
ጥሪውን በታላቅ አክብሮትና ከልብ ከመነጨ ምስጋና ጋር ለመቀበል ዝግጁ ሆኜ ቀርቤያለሁ አልኳቸው። እሳቸውም ፈገግታ የተሞላው ፊታቸውን ደስታ ረጭተውበት ከመቀመጫቸው ብድግ ብለው ከዚህ ኃላፊነት የተመላበት መልስ የተለየ ነገር አልጠበቅኩም ነበር፣ አመሰግናለሁ ብለው ጨበጡኝ። በማከታተል በተባበሩት መንግስታት የሰራተኛ ደንብ መሰረት የ3 ወር የሥራ መልቀቂያ ጊዜ መስጠት አለብኝ። ስለዚህ ስራውን በሚፈለገው ፍጥነት ለመጀመር እንደምቸገር ገለጽኩላቸው። እሱን ለኛ ተወው፣ ዋናው ቁም ነገር ያንተን ፈቃደኝነት ማግኘቱ ነው አሉኝ። ከዛም ጸሐፊያቸውን ጠርተው የድርጅቱ ዋና ጸሐፊ ሚስተር ሮበርት ጋርድነርን በስልክ እንዲያገናኟቸው አዘዙት። ጥሪው ወዲያው ተላለፈና በስልኩ የሽቦ መስመር ተገናኙ። ሰላምታ ተለዋወጡ። ጥቂት ቁም ነገር ያዘለ ቀልድ ከተቀላለዱ በኋላ ክቡር ዋና ጸሐፊ፣ አንዱን ልጆን ለማስኮብለል እያቀድኩ ነው ካሉ በኋላ ለማስኮብለል የፈለጉት ሰው ማንነት ለምን ጉዳይ እንደሆነ ጭምር በማስረዳት ከጉዳዩ አጣዳፊነት የተነሳ ከአንድ ሳምንት ባልበለጠ ጊዜ ውስጥ ዝውውሩ ተፈጽሞ ሥራ ለመጀመር የሚያስችለኝን ሁኔታ እንዲያመቻቹልኝ ጠየቋቸው። ዋናው ጸሐፊም ወጣት ባለሙያዎችን በማሰልጠን ለሀገሪቱ ተረካቢ ማዘጋጀት አስፈላጊነቱ የጎላ መሆኑንና ከሚያሰለጥኑት ፕሮፌሽናል ወጣቶች መካከል አንዱ የሀገሪቱን ጥሪ እንዲቀበል ቅድሚያ ሊሰጠው ስለሚገባ በቀረበው ጥያቄ መሰረት ጉዳዩን ሊያስፈጽሙላቸው ቃል ገቡ። ከትንሽ የጊዜ ቆይታ በኋላ የኮሚሽኑ ዋና ጸሐፊ በገቡልን ቃል መሰረት ለተባበሩት መንግስታት ድርጅት ማቅረብ የነበረብኝን የሥራ መልቀቂያ ግዴታ እንዲነሳልኝ አስደረጉ። ይሁን እንጂ በገንዘብ ሚኒስቴር በኩል እኔ ልቀጠር የምችልበት አካሄድ የሀገሪቱን የሲቪል ሰርቪስ ደንብ ያልተከተለ በመሆኑ ሚኒስትሩ ጉዳዩን ለንጉሠ ነገሥቱ አቅርበው ልዩ ፍቃድ ማግኘት ነበረባቸው። ይህንኑ አስመልክቶ ከጽሕፈት ሚኒስቴር በተላለፈው ማዘዣ መሰረት በዋናው ዳይሬክተር ማዕረግ የረዳት ሚኒስትር ደሞዝ እያገኘው የብሔራዊ በጀት ዝግጅት መምሪያ ኃላፊ ሆኜ እንድሠራ ተፈቀደ። በዚህ መንገድ ለ4 ዓመት ያህል በጽኑ ፍላጎትና በከፍተኛ ደሞዝ ያገለገልኩበትን የአፍሪካ ኢኮኖሚክ ኮሚሽንን ለቅቄ አገኘው ከነበረው ከ1/3 የሚያንስ ደሞዝ በመቀበል የመጀመሪያውን የመንግስት ሥራ በሐምሌ ወር በ1959 ዓ.ም በመጀመር አዲሱን የሕይወቴ ምዕራፍ ከፈቱ። ገንዘብ ሚኒስቴር የበጀት ዝግጅት መምሪያ ኃላፊነት። ከሲቪል ሰርቪስ ደንብ ውጪ በንጉሣዊ ትእዛዝና መልካም ፈቃድ መቀጠሪና ከዛም አልፎ አንድ ደረጃ ከፍ ተደርጎ የረዳት ሚኒስትር ደሞዝ እንዲከፈለኝ ሆኖ እንድሠራ መደረጉ ነባር ሰራተኞችን በተለይም የኔ አቻ የሆኑትን ሳያበሳጭ አልቀረም። አንዳንዶቹም በሥራ ላይ የቆየነው ይህን የመሰለ ዕድል ሳይሰጠን ከውጭ መጥቶ በቀጥታ ሹመት አገኘ በማለት ማኩረምረማቸው አልቀረም። እውነቱን ለመናገር እኔም ለመንግስት ሥራ አዲስ በመሆኔ ኃላፊነቴን እንዴት እንደምወጣው አሳስቦኛል። ይሁን እንጂ ይህንን ከፍተኛ ኃላፊነት ለመወጣት ፈጣሪ ላይ ባለኝ እምነት ተመክቼ ቁርጬ ተነስቻለሁ። እናም በሙሉ ወኔ የተሰጠኝን አዲስ ሥራ ጀመርኩት። የሚኒስትሩ ልዩ ጸሐፊ ከመስሪያ ቤቱ ልዩ መምሪያ ኃላፊዎች ጋር በየቢሮአቸው ወስዶ ካስተዋወቀኝ በኋላ ወደ ተመደበልኝ ቢሮ ወሰደኝ እና ወደፊት የሥራ ባልደረቦቼ ከሚሆኑት የመምሪያ ሰራተኞች ስሜንና የሥራ ድርሻዬን ነግሮኝ አስተዋውቆኝ ሲያበቃ ወደ ተመደበልኝ ቦታ መራው። በስልጣን ወንበሬ ላይ ተቀምጬ አዲሱን ሥራዬን እንዴት መጀመር እንዳለብኝ ማብሰልሰል ጀመርኩ። በሥራው ላይ ብዙም ዘመን የቆየው የቅርብ ረዳት እንዲሆነኝ የተመደበልኝ አቶ የወንዳጥር በኋላ በጅሮንድ ከሥራው ጋር በደንብ ያለማምደኛል የሚል ተስፋ ነበረኝ። ሆኖም ግን አጀማመሩ እንደጠበቅኩት ሆኖ አላገኘሁትም። ችሎታዬን ሊፈትነው ፈልጎ ይሆን ወይም በሌላ ምክንያት እንደሆነ ሳይገባኝ አዲስ የሚገቡ ደብዳቤዎችን ሰብሰብ እያደረገ ያለምንም ማብራሪያ ያቀርብልኝ ጀመር። በተለይ ከመከላከያ ሚኒስቴር ጋር ብዙ የጽሑፍ ልውውጦች ሲደረግበት የቆየና እልባት ያላገኘ ጉዳይ የተመለከተ አንድ ደብዳቤ ያለምንም ማብራሪያ ቀዳሚ አድርጎ አቀረበልኝ። ደብዳቤውን ተቀብዬ ሳነበው አንዳች አይነት ነገር ተሸክሟል። ቀደም ሲል የተጻፉት ብዙ ደብዳቤዎችን በመጥቀስ ጀምሮ
ውሳኔ በቶሎ እንዲሰጥበት የሚጠይቅ መሆኑን ተረዳው። ስለ ጉዳዩ ለማወቅ እችል ዘንድ የተጠቀሱትን ደብዳቤዎች አንድ ባንድ መመልከት ነበረብኝ። አቶ ወንዳጥር ሁሉንም ደብዳቤዎች በጥያቄ መሰረት ሰብስቦ ያለምንም ማብራሪያ ከጠረጴዛዬ ላይ አስቀምጦልኝ ወጣ። በቅደም ተከተል የተጻፉትን ደብዳቤዎች በጥንቃቄ አንብቤ መረመርኳቸው። ሆኖም ግን በተጠየቀው አይነት ቁርጥ ያለ መልስ ለመስጠት ተጨማሪ መረጃ የሚያስፈልገኝ ሆኖ አገኘሁት። በዚህ መካከል አቶ ወንዳጥርን ጠርቼ ከተወያየንበት በኋላ ተገቢ መልስ ሊሆን የሚገባውን ደብዳቤ አርቅቆ እንዲያቀርብልኝ ተስማማን። እሱም ደብዳቤውን አዘጋጀልኝና የመጀመሪያውን ደብዳቤ እርሱ ባረቀቀው መሰረት ፈርሜ ወጪ ሆነ። ደብዳቤው የመከላከያ ሚኒስቴር እንደደረሰ የበጀት ዳይሬክተሩ አቶ ሸዋንግዛው በመጠኑ እንተዋወቅ ስለነበረ ደውሎ ሹመት ያዳብር ሲል መልካም ምኞቱን ከገለጸልኝ በኋላ ፈርሜ ያስተላለፍኩት ደብዳቤ በውስጡ ምን እንዳዘለ አስረዳኝ። የተላከው ደብዳቤ በአሽሙር ተናጋሪዎች ቋንቋ የተከተበ መሆኑን አብራርቶልኝ እኔ ለቦታው አዲስ መሆኔን ግንዛቤ ውስጥ በማስገባት ብቻ የኔን አመለካከት የማይገልጽ መሆኑንና በረዳቴና በእርሱ መካከል በቆዩ አለመግባባት ላይ ያነጣጠረ ተራ ነገር መሆኑን አስምሮበት ሲቋጨው ያንኑ ከልክነት የራቀ ሐሳብ ወደ ጎን ትቼ የተጠየቀው ዋናው ጥያቄ ላይ ብቻ ትኩረቴን ባረግ እንደሚሻል አሳሰበኝ። የበጀት ዳይሬክተሩ እየሰጠኝ ያለውን ማሳሰቢያ በጥሞና ካዳመጥኩ በኋላ የተጠቀሱትን ደብዳቤዎች ሁሉ እንደገና ወደ እኔ አስመጥቼ በጥንቃቄ ማንበብ ጀመርኩኝ። እንደተባለውም ጉዳዩ ቀላል መልስን የሚሻ ሆኖ ሳለ አላስፈላጊ ቃላት መካተታቸውን ተረዳው። ይህ ድንገተኛ አጋጣሚ ትምህርት ስለሆነኝ ከዚህ ጊዜ በኋላ በፊርማዬ የሚወጡት ደብዳቤዎችን ሁሉ እኔ በምፈልገው አይነት መንገድ ተጽፎ መውጣቱን ማረጋገጥ ጀመርኩ። ለጥቂት ጊዜ ረዳቴ ገቢ የሆኑትን ደብዳቤዎች ሁሉ ያለምንም ማብራሪያ ማቅረቡን ስለቀጠለበት እኔ ላይ ከፍተኛ የሥራ ጫና እየፈጠረብኝ ቆየሁ። የኋላ ኋላ ግን እየተለማመደን ስንሄድ እሱ ማድረግ ያለበትን ሁሉ ስርዓቱን በመጠበቅ የሚመጡ ደብዳቤዎችን ከማስታወሻ ጋር ማቅረብ ጀመረ። ይህ በእንዲህ እንዳለ ከጊዜ በኋላ ለሚመጡ ደብዳቤዎች መልስ መስጠት ብዙ ጊዜን የማይወስድ ሆኖ ስላገኘሁት ትኩረቴን ወደ በጀት ዝግጅቱ አዞርኩ። በጀት እንደዚህ ከዚህ ቀደሙ ገቢና ወጪን ብቻ የሚያመላክት መዝገብ ብቻ ሳይሆን የሀገሪቱን የፋይናንስ ፖሊሲ የሚያንጸባርቅ ብሎም የታለመውን የልማት ዕቅድ ማስፈጸሚያ መሳሪያ መሆን እንዳለበት በማመን በመስኩ ለግብዓትነት የተጻፈውን ጥናታዊ ሐሳብ በሰፊው በማንበብና በትምህርት ዓለም ከቀሰምኩት ዕውቀት ጋር በማቀናጀት የበጀት ዝግጅት ስርዓቱ ምን መምሰል እንደሚገባው ንድፈ ሐሳብ ማስቀመጥ ጀመርኩ። ቀደም ሲል ይሰራበት የነበረውን አካሄድ ወደ ኋላ ተመልሼ ለመመልከት ስሞክር በጀት ይባል የነበረው ለደሞዝና ለሥራ ማስኬጃ ይሆን ዘንድ ገንዘብ ተፈቅዶ ሂሳቡን በመዝገብ ተይዞ ቁጥጥር እየተደረገበት እንዲከፈል ለጠቅላይ ግምጃ ቤት የሚተላለፍ ሰነድ እንደነበረ አረጋገጥኩ። በመቀጠል የተወሰነ ማሻሻያ የተደረገ ቢሆንም ግን በጀቱ የሀገሪቱን የገቢና የወጪ መጠን አመዛዝኖ ለልማት ሥራ ማንቀሳቀሻ ሊሆን የሚችል የፖሊሲ ማስፈጸሚያ መሳሪያ አድርጎ የሚያገለግልበት ደረጃ ላይ ለመድረስ ብዙ የሚቀረው መሆኑን ተረዳው። ተቋማት በየዓመቱ የበጀት ጥያቄ ሲያቀርቡ ወጪያቸውን በዳፈናው ካለፈው ዓመት የተወሰነ መቶኛ በመጨመር ብቻ ስለነበር በአጠቃላይ ሲታይ ወጪው ከገቢው በልጦ ይገኝና ያንን ለማስተካከል ግምታዊ የወጪ ቅነሳ ይደረጋል እንጂ የበጀት አቀራረቡ አስቀድሞ የተወሰነ የፖሊሲ መመሪያ የሚከተል አልነበረም። ስለዚህ ዋና ተግዳሮቱን ያገኘሁት በጀቱን ከሀገሪቱ የልማት ዕቅድ ጋር እንዲናበብ ማድረግና የልማቱ ማስፈጸሚያ መሳሪያ ሆኖ እንዲያገለግል ለማስቻል የሚያስፈልገውን የዝግጅት ስርዓት በጥንቃቄ መዘርጋት አስፈላጊ እንደሆነ ተረዳው። የአዳዲስ ታክሶች አዋጆችን ታሳቢ በማድረግና የተገቢውን አሰባሰብ ዘዴ በማጠናከር በዓመት ውስጥ ሊገኝ የሚችለው ገቢ ከተተመነ በኋላ የተዳፈነውን የልማት ዕቅድ ለማስፈጸምና ከሚያስፈልገው ወጪ ጋር በማናበብ የጎደለውን ከብሔራዊ ባንክም ሆነ በሀገሪቱ ኢኮኖሚ ውስጥ ከሚንሳፈፈው ሀብት በብድር በመውሰድም አሊያም በውጭ እርዳታ የሚገኘውን ገንዘብ እንዳስፈላጊነቱ በማከል የበጀቱን ጠቅላላ ድምር ወስኖ የበጀት ጥያቄ የሚቀርብበት መመሪያ ማዘጋጀቱን ጀመርኩ።
በተጓዳኝም የመምሪያው ባለሙያዎች ስለ በጀት ዕቅድ ያላቸውን ግንዛቤ ማረጋገጥ አስፈላጊ ሆኖ ስላገኘሁት በተደረጉ ተከታታይ ውይይቶች የግንዛቤያቸውን መጠንና ግዝፈት አመዛዘንኩ። በመጨረሻም በዩኒቨርሲቲ ደረጃ የተመረቁ ባለሙያዎችን ቀጥሮ በዘርፉ በማሰልጠን የሰው ኃይሉን ማጠናከሩ አማራጭ የሌለው መፍትሄ መሆኑን አመንኩበት። ይህንን ዕቅዴን ለሚኒስትሩ አስረድቼ ሐሳቤ ተቀባይነት ስላገኘ በኢኮኖሚክስና በማኔጅመንት የተመረቁ 4 ምሩቃን እንድቀጥር ተፈቀደልኝ። በተጨማሪም ከአይኤምኤፍ ወቅታዊ የሆነ የበጀት ዝግጅት ልምድ ያለው አማካሪ ኤክስፐርት እንዲመደብልኝና አዲስ ለሚቀጠሩት ባለሙያዎች አስፈላጊ የሥራ ስልጠና እንዲሰጣቸው ተደረገ። የሰው ኃይሉ በዚህ መንገድ ከተጠናከረ በኋላ የበጀት ዝግጅቱ ይበልጥ ትርጉም ያለው እንዲሆን የሥርዓት ዝርጋታው ላይ ተሰራ። በጀቱ ካፒታልና መደበኛ ወጪ ተብሎ በሁለት አብይ ዘርፎች በተቀናጀ መልኩ የበጀት ዕቅድ የሚዘጋጅበት ሥርዓት ተዘረጋ። በመቀጠልም የሚኒስቴር መስሪያ ቤቶቹ ሥራ በሁለት ዋና ዋና ክፍሎች ማለትም የጠቅላላ አገልግሎትና የልማት አገልግሎት በሚል እንዲመደቡ ተደረገ። የካፒታል በጀቱ ከመደበኛ ወጪ ተለይቶ እንዲቀርብ መመሪያ ተሰጠ። በመቀጠልም ዓመታዊ የበጀት ጥያቄ ከመቅረቡ በፊት ስለ አቀራረቡ የፖሊሲ መመሪያ እንዲዘጋጅና ከዝግጅቱ በፊት ጸድቆ እንዲሰራጭ በማድረግ ተጀመረ። መመሪያው የሚያተኩረው የሀገሪቱን የልማት ዕቅድ ተግባራዊ ለማድረግ ከሀገር ውስጥ መሰብሰብ ያለበትን ገቢና የማክሮ ኢኮኖሚክሱን ሚዛን በማያዛባ መልኩ የበጀቱ ጉድለት በብድር የሚሟላበትን መጠን በማመላከት የበጀቱን ጣሪያ በቅድሚያ መወሰን ላይ ነበር። ይህ የፖሊሲ ሐሳብ የሚዘጋጀው ከልማት ሚኒስቴር ጋር በመናበብ ስለነበረ የመመሪያው ረቂቅ ለገንዘብ ሚኒስትሩ ቀርቦ ውይይት ተደርጎበት ከጸደቀ በኋላ የበጀት ጥያቄዎች ሁሉ በመመሪያው መሰረት እንዲቀርቡ ለእያንዳንዱ መስሪያ ቤት መመሪያ እንዲተላለፍ ተደረገ። ከየመስሪያ ቤቱ የሚቀርበውን ጥያቄ ተቀብሎ የተላለፈውን መመሪያ መሰረት አድርጎ ዝርዝሩን የሚመረምር የበጀት ሰሚ ኮሚቴ ተቋቋመ። ኮሚቴውን በሊቀመንበርነት የሚመራው የበጀት ዝግጅት መምሪያ ኃላፊ ሲሆን ከእያንዳንዱ መስሪያ ቤት የበጀት ክፍል ኃላፊ አሊያም ተወካይ ተመርጦ በአስረጅነት እየቀረበ ስለተጠየቀው በጀት ማብራሪያ እንዲሰጥ ይደረጋል። በተደረገው ውይይት ላይ እና ኮሚቴው ባስተላለፈው መመሪያ አማካኝነት ሊቀበል የሚገባውን የበጀት መጠን መስሪያ ቤቶቹ ካቀረቡት ጥያቄ ጋር በማነጻጸር የውሳኔ ሐሳብ አዘጋጀ። የበጀቱ ጠቅላላ ድምር በፖሊሲ መመሪያው ላይ ከተቀመጠው ጋር እስከሚስተካከል ድረስ የበጀት ጥያቄዎችን እየመረመረ ማስተካከያ እያደረገ ይመድባል። በዚህ አካሄድ የተዘጋጀው የበጀት ረቂቅ ለገንዘብ ሚኒስትሩ ይቀርብና ሚኒስትሩ ካጸደቁት በኋላ መስሪያ ቤቶቹ የተጠየቁትንና የገንዘብ ሚኒስቴር ያደረገውን ማስተካከያ በማነጻጸር የበጀት ረቂቁ ለሚኒስትሮች ምክር ቤት ይላካል። የሚኒስትሮች ምክር ቤት የቀረበለትን የበጀት ረቂቅ ሐሳብ የመጀመሪያ ንባብ ከሰማ በኋላ ዝርዝሩን መርምሮ እንዲያቀርብ ለምክር ቤቱ የበጀት ቋሚ ኮሚቴ ይመራዋል። ኮሚቴውም እንደገና እያንዳንዱን የሚኒስቴር መስሪያ ቤት ኃላፊዎች እየጋበዘ መረጃዎችን ከተቀበለና ከገንዘብ ሚኒስቴር አስረጂ የሚሰጠውን ማብራሪያ ካዳመጠ በኋላ በሚወስነው ውሳኔ መሰረት የቀረበለትን የበጀት ረቂቅ አስተካክሎ ለሚኒስትሮች ምክር ቤት ምልዓተ ጉባኤ ያቀርባል። ምልዓተ ጉባኤው እንደገና በበጀቱ ላይ በዝርዝር ከተወያየ በኋላ የሚስማማበትን የመንግስት የበጀት ረቂቅ በጠቅላይ ሚኒስትሩ ፊርማ ወደ ሀገሪቱ የሕዝብ ምክር ቤት ወይም ፓርላማ ያስተላልፈዋል። ፓርላማውም በሕዝብ የተመረጡ አባላት የሚገኙበት የሕዝብ ተወካይ ምክር ቤትንና በመንግስት የሚሾሙ አባላት የሚገኙበት የሕግ መወሰኛ ሰኔት የያዘ ስለሆነ ከመንግስት የሚቀርበው በጀት በሁሉም ቤቶች ተመርምሮ መጽደቅ ይጠበቅበታል። እያንዳንዳቸው የራሳቸው የበጀት ቋሚ ኮሚቴ ስላላቸው በሚኒስትሮች ምክር ቤት እንደተደረገ ሁሉ በሕዝብ ተወካዮች ምክር ቤትም ምልዓተ ጉባኤው ቀርቦ ከተነበበ በኋላ ዝርዝር ጥናት እንዲደረግበት ለቋሚ ኮሚቴው ይተላለፋል። ቀጥሎም ለሕግ መወሰኛ ምክር ቤት ቀርቦ በተመሳሳይ አይነት አካሄድ ተመርምሮ የሚጸድቅ ይሆናል ማለት ነው። የመጀመሪያ የሆነውን የበጀት ፖሊሲ ረቂቅ አዘጋጅቼ ለገንዘብ ሚኒስትሩ ለክቡር ልጅ ይልማ ደሬሳ አቀረብኩ። ሚኒስትሩ የቀረበላቸውን ረቂቅ ከተመለከቱ በኋላ መልስ ከመስጠታቸው በፊት ይሆናል ብዬ ሳላስብና ሳልገምት ለምን ጉዳይ እንደፈለጉኝም ሳይገልጹልኝ ቤታቸው ለእራት ጋበዙኝ። እኔም ግብዣቸውን በታላቅ አክብሮት ተቀብዬ ስለምን ጉዳይ ሊያወሩኝ ይችሉ ይሆን በሚል ሐሳብ ውስጥ ተውጬ ወደ ቤታቸው አመራው። ልጅ ይልማ
የቤተሰብ ሰው ናቸው። ቤታቸው ስደርስ የተቀበሉኝ እንዳለቃ ሳይሆን እንደማናቸውም ጋባዥ አባወራ በፈገግታና በወዳጅነት ስሜት ነበር። ባለቤታቸው ወይዘሮ ኤልሳቤት ወርቅነህ የታዋቂው የሐኪም ወርቅነህ ልጅ እንዲሁ በደስታና ልብን በሚያሞቅ ልዩ ፈገግታ ነበር የተቀበሉኝ። ከልጆቻቸው ጋር ቅርብ ስለነበርኩ የቆይቴን ውጥረት ቀለል ሊያደርጉልኝ ችለዋል። ሁሉም የቤተሰቡ አባል በተገኙበት እራት ተበላ። ልጅ ይልማ ታዛዥ ሰራተኛ ሳያስፈልጋቸው ራሳቸው የመጠጥ ጠርሙሱን እያነሱ ብርጭቆዬን በመምላት ሲጋብዙኝ አመሹ። በሁኔታው በጣም ተደነቁ፣ ተዝናናሁም። በቀልዳቸው የተዋዛ ጨዋታቸውን እያስኮመኮሙን ከቆዩ በኋላ ወደ ጽሕፈት ቤታቸው እንድንገባ ለይተው ጋበዙኝ። ሁለታችን ብቻ ቢሮ ውስጥ እንደገባን በሩ ተዘጋ። አንድ ቦታ ላይ አይኔን ጣል ሳረግ እኔ ያቀረብኩላቸውን ማስታወሻ የያዘ ማቀፊያ የሚመስል ነገር ከጠረጴዛቸው ላይ ተቀምጦ ስለተመለከትኩ በመጠኑም ቢሆን ውስጤ መሸበሩ አልቀረም። የጠረጠርኩት መሽቀረልኝ። ልጅ ይልማ ማቀፊያውን አንስተው ማስታወሻዬን ሳብ አድርገው ሲያወጡት በቀይ ቀለም አሸብርቆ ስለተመለከትኩ በጣም ደነገጥኩ። ማስታወሻውን እያገላበጡ ከተመለከቱ በኋላ ወደ እኔ ዞር ብለው ፈገግ በማለት ያዘጋጀኸው ማስታወሻ ፕሮፌሽናል ነው፣ ያስመሰግናል፣ በጣም በጥሩ ሁኔታ ተዘጋጅቷል በማለት አስተያየታቸውን ሲገልጹልኝ በመጠኑም ቢሆን ተረጋጋሁ። በመቀጠል የማስታወሻውን ገጾች እያገላበጡ ግን የተዘጋጀው ለኛ ሀገር ሚኒስትሮች ሳይሆን ለእንግሊዝ ሀገር ፓርላማ ሃውስ ኦፍ ኮመንስ ነው የሚመስለው ሲሉ ቀልዳቸውን ጣል አረጉበት። የተጠቀምንባቸው አንዳንድ ቃላት መሻሻል እንደሚያስፈልጋቸው ይሰማኛል። አንዳንድ ሚኒስትሮች ስለ በጀቱ አቀራረብ የተሰጠውን አስተያየት የግል አድርገው ሊወስዱት ስለሚችሉ ቁም ነገሩን ወደ ጎን ትተው ውይይቱን ወደ ሌላ አቅጣጫ ሊመሩት ይችላሉ። እንዲያ ከሆነ ደግሞ ማስታወሻው ዓላማ ሊስት ይችላል። ስለዚህ አልፎ አልፎ በተወሰነ መልኩ አነጋጋሪ ሊሆኑ የሚችሉትን ቃላቶች በመምረጥ ለዘብ እንዲሉ በማድረግ ማስተካከያ ተደርጎባቸዋል። ስለሆነም በማስታወሻው ላይ የምታየውን እርማት በዚሁ መንፈስ እንድትወስደው ፈልጋለሁ አሉኝ። ስሜቴ እንዳይነካ አስበው ነው መሰለኝ። እርማት የተደረገለትን ማስታወሻ ተቀብዬ በቀይ ቀለም የታረመውን ሐሳብ ስመለከት የደነገጥኩ ቢሆንም በማስታወሻ ውስጥ እንደ ማስታወሻ የቀረበውን ሐሳብ በሰለጠነና ወቅታዊ በሆነ አገላለጽ ለማጠንከር ምን ያህል እንደተሞከረና እንደታሰበበት ለመረዳት ቻልኩ። ታርሞ የተሰጠኝን ማስታወሻ ሳነበው እኔ ያዘጋጀሁት አልመስልሃለኝ። ቋንቋውና ዲፕሎማሲው የኢትዮጵያውያንን ባህል ጨዋነት የሚያንጸባርቅ ምንም አይነት ተቃውሞ ለማስነሳት የማይገፋፋ ተደርጎ የተስተካከለ በመሆኑ በጥበባቸው ተገርሜ አደነቅኩላቸው። ከዚያም ተሞክሮም ከፍተኛ ትምህርት አግኝቼበታለሁ። በ1959 ዓመተ ምህረት በሪዮ ደ ጃኔሮ ብራዚል በተካሄደው የዓለም ባንክ ዓመታዊ ስብሰባ ላይ ለመገኘት ተባባሪ መልእክተኛ ሆኜ ከሚኒስተሩ ከልጅ ይልማና ከባለቤታቸው ከወይዘሮ ኤልሳቤት ወርቅነህ ጋር አብሬ ተጉዤ ነበር። ከአዲስ አበባ ተነስተን የመጀመሪያ ማረፊያችን ናይሮቢ ከተማ ላይ ሆነ እና በናይሮቢ አውሮፕላን ማረፊያ ትንሽ ጊዜ ቆየን። በዚያች ቅጽበት ከልጅ ይልማ ጋር ከቀረጥ ነፃ ወደሚሸጥበት የዕቃ ገቢ አዳራሽ ውስጥ ገብተን ዙር ብለን ስንመለከት በመሃል እናንተ ወጣቶች ናይሮቢ ከአዲስ አበባ ይበልጣል እያላችሁ የምታወሩት ይህን የአውሮፕላን ጣቢያ ታየዋለህ? ከጅማ አውሮፕላን ማረፊያ እንኳን በጥቂት የማይሻለው ሲሉ የወጣቱን ያስተሳሰብ ድክመት ያስገነዝቡኝ ሲሞክሩ አስተዋልኩ። እንዲሁም ሪዮ ደ ጃኔሮ በቆየንበት የአንድ ሳምንት ወቅት ውስጥ የሀገሪቱ ገንዘብ 3 ጊዜ የምንዛሬ ውድቀት ዲቫሉዌሽን ገጥሞ ስለነበር ያንን መነሻ በማድረግ አየህ ይቺ ሀያል ኢኮኖሚ ያላት የምትባለው ብራዚል እንኳን በአጭር ጊዜ ውስጥ ለተከታታይ 3 ጊዜ ምንዛሬዋን ለውጣለች። ኢትዮጵያ ግን ለብዙ ዓመታት ምንዛሬዋን አስከብራ መቆየት ችላለች። እናንተ ወጣቶች ኢትዮጵያን ከሌሎች ሀገራት ጋር ስታነጻጽሩ ይህን ሁሉ አብራችሁ መመልከት ይኖርባችኋል አሉና ያላቸውን የሀገር ፍቅርና ስለ ሀገራቸው የሚሰማቸውን ጥልቅ ኩራት በመግለጽ ስሜታቸውን አጋቡብኝ።
በ1960 ዓመተ ምህረት የመንግስት ሹምሽር ተደረገና ልጅ ይልማ ብዙ ዘመን ሲመሩት ከቆዩበት ከገንዘብ ሚኒስቴር የኃላፊነት ቦታ ተነስተው የንግድ ሚኒስቴር ሆነው ተሾሙ። በምትካቸው የፍትህ ሚኒስቴር የነበሩት ክቡር አቶ ማሞ ታደሰ የገንዘብ ሚኒስቴር ሆነው መጡ። በተለመደው ባህል መሰረት አንድ ሰው ሹመት ሲያገኝ ሹመት ያዳብር ለማለት ወደ ተሿሚው ቤት ሄዶ የደስታው ተካፋይ መሆን ከወዳጅ የሚጠበቅ ነው። ይሁን እንጂ ልጅ ይልማ እድገት ያለው ሹመት የተሰጣቸው መስሎ ስላልተሰማኝ ወደ ቤታቸው ሄጄ ሹመት ያዳብር ለማለት በጣም ከበደኝ። ይህንን ስሜት ተሸክሜ ልሂድ ወይስ ልቀር እያሉ ከራሴ ጋር እየተሟገጥኩ ሳመነታ አንድ ቀን ከመኪናቸው ቤንዚን ሲቀዱ ነዳጅ ጣቢያ ላይ ተገናኘን። ወዲያው መላ አካሌን ሀፍረት ሲወረው ተሰማኝ። በቀስታ ወደ መኪናቸው ቀረብ ባልኩኝና እጅ ነሷቸው። እሳቸውም እንደወትሯቸው ፈገግታን አክለውበት አጣፈውን መለሱልኝ። ቀጥል አድርገው ምን ነው ጠፋህ? አለቅነት ቢቀየር ወዳጅነት ይቀራል እንዴ? በማለት ወቀሳቸውን በቀላጅ ጀብ አድርገው ወረወሩብኝ። ከዚያም ሀፍረት የተገፈፈልኝና አልፎ አልፎ ቤታቸው ድረስ እየሄድኩ በመጠየቅ ወዳጅነታችንን ለማስቀጠል ቻልኩ። በትውልድ መካከል የሚታየው የአስተሳሰብ ልዩነት እጅግ በጣም ያሳስባቸው ነበር። በትውልድ መካከል የሚታየው የአስተሳሰብ ልዩነት በጣም ያሳስባቸው ነበር። አብዮታዊ ነኝ በሚለው አዲሱ ትውልድና ወግ አጥባቂ በሚባለው በኔ ትውልድ መካከል የእናንተ ትውልድ እንደ ድልድይ ሆኖ በማቀራረብ ተገቢ የሆነ ለውጥ ማምጣት አለበት ብዬ አምናለሁ። ለውጥ የሚመጣው ባለው ላይ በመገንባት እንጂ የነበረውን በማውደም እንዳልሆነም መገንዘብ ያስፈልጋል። ያንተ ትውልድ ተከታዩን ትውልድ መክሮ ከጥፋት ጎዳና የመመለስ ኃላፊነት አለበት እላለሁ። እኛም እኮ በጊዜያችን አብዮተኛ ነን እንባል ነበር አሉና በፈገግታ የተሞላ ትዝታቸውን አካፈሉኝ። በገንዘብ ሚኒስቴር ተዘጋጅቶ የቀረበው የበጀት ረቂቅ አዋጅ በሚኒስትሮች ምክር ቤት የበጀት ኮሚቴ ከየሚኒስቴሩ ባለስልጣናት ጋር ውይይት በሚደረግበት ጊዜ የሚኒስቴሩን መስሪያ ቤት በመወከል በአስረጅነት የምቀርበው የበጀት ዝግጅት መምሪያ ኃላፊ ስለሆንኩ እኔ ነበርኩ። በውይይቱ ጊዜም ከባለ ጉዳዮቹ ለሚነሳው ጥያቄና ለሚሰጠው አስተያየት አሳማኝ መልስ እንድሰጥ ስለሚጠበቅብኝ ስለ ዝግጅቱ ጠንቅቄ ማወቅ አስፈላጊው ነገር ነበር። በመሆኑም አፈጻጸሙ ስለ ሀገሪቱ ወደፊት እድል ከፍተኛ ዕውቀትን ማግኘት የሚቻልበት መድረክ ስለነበር የሀገሪቱንም የኢኮኖሚ ኃይል ልማትና የእድገት አቅም ለመዳሰስ የሚቻልበት እንዲሁም በፖለቲካውም ሆነ በጸጥታው ረገድ የሚስተዋሉትን ተግዳሮቶች ለመረዳት የሚያስችል ነው። ስለዚህ የበጀቱ ዝግጅት የሀገሪቱ ጠቅላላ ሁኔታን ለመረዳትና ለማወቅ አስችሎኛል። በሚኒስቴሮች ምክር ቤት ጸድቆ በጠቅላይ ሚኒስትሩ የተፈረመው የበጀት ረቂቅ መጀመሪያ ለሕዝብ ተወካዮች ምክር ቤት ምልዕተ ጉባኤው ቀርቦ ሲነበብ ከመንግስት አስረጂ ሚኒስቴር ጋር ሆኜ በረዳት አስረጅነት ይቀርብ ነበር። ምክር ቤቱ የበጀቱን ረቂቅ ለቋሚ ኮሚቴው ካስተላለፈ በኋላ ደግሞ በስብሰባው ላይ የተገኘው በበጀቱ ላይ ማብራሪያ የመስጠት ኃላፊነት የኔ ነበር። ቋሚ ኮሚቴው መርምሮ ያጸደቀውን በጀት ለመምሪያው ምክር ቤት ምልዕተ ጉባኤ እንደገና ይቀርባል። ጉባኤው ካጸደቀው በኋላ ለሕግ መወሰኛ ምክር ቤት ወይም ሴኔት ይተላለፋል። ሴኔቱም በተመሳሳይ መልኩ በቋሚ ኮሚቴው ካስመረመረው በኋላ ምልዕተ ጉባኤው የሚያጸድቀው የዓመቱ የመንግስት በጀት ሆኖ በነጋሪት ጋዜጣ እንዲታወጅ ይደረጋል። በሁለቱ ምክር ቤቶች መካከል የሐሳብ ልዩነት ቢከሰት የጣምራ ስብሰባ በማድረግ ልዩነታቸውን ለማስተካከል ጊዜ ተሰጥቷቸው በጀቱ እንዲፈቀድ ይደረጋል። በምክር ቤቶቹ አባላት ተፈቅዶ የተላለፈው በጀት የገንዘብ ሚኒስቴር በነጋሪት ጋዜጣ አሳትሞ የታቀደውን በጀት በተደነገገው ሕግና ደንብ መሰረት ያስተዳድራል። ማንኛውም መስሪያ ቤት ከገንዘብ ሚኒስቴር ፍቃድና ስምምነት እንዲሁም ከታወጀው አዋጅ ውጪ ከአንድ የውጪ አርዕስት ወደ ሌላው ወይም ከአንድ የበጀት መደብ ወደ ሌላኛው ለማዘዋወር አይችልም። በተለይ ከካፒታል ወጪ ወደ መደበኛ ወጪ እንዲሁም ከደሞዝና አበል ወደ ሌላ አርዕስት ማዘዋወር ፈጽሞ የተከለከለ ነበር። የበጀት ዝግጅቱ በጠቅላላ 10 ወራት ያህል የሚፈጅ ሂደት ነበረው። የየመስሪያ ቤቱ ኃላፊዎች በተለይ በሁለት ጉዳዮች ላይ እኔ የምመራውን ተቋም የሚማጸኑበት ምክንያቶች ነበሩ።
የመጀመሪያው ያቀረቡትን የበጀት ሐሳብ እንድደግፍላቸው ሲሆን፣ ሁለተኛው ደግሞ በጀቱ ከተፈቀደላቸው በኋላ ካንዱ የበጀት አርዕስት ወደ ሌላኛው ዝውውር በሚጠይቁበት ጊዜ ጥያቄያቸውን እንዳስፈጽምላቸው ነበር። አልፎ አልፎ አንዳንድ መስሪያ ቤቶች በሕጉ ከተፈቀደላቸው በጀት በላይ ተጨማሪ ወጪ በመጠየቅ በበጀት አስተዳደሩ ላይ ችግር ሲፈጥሩ ይስተዋሉ ነበር። በጀቱ ከጸደቀ በኋላ ንጉሠ ነገሥቱ ከሚያዙበት ድንገተኛ ወጪ በጀት ላይ ተጨማሪ ወጪ የሚያስፈቅዱ ስለነበሩ በጀቱን የማዛባት ችግር ይፈጥሩብን ነበር። ይህን ፈታኝ አሰራር ለማስቆም የሚኒስትሮች ምክር ቤት ጥረት ቢያደርግም አንዳንዶቹ ሹልክ ብለው ተጨማሪ ወጪ ያስፈቅዱ ስለነበር በበጀቱ አስተዳደር ላይ የሚፈጥረውን ችግር ሙሉ በሙሉ ለማስወገድ አልተቻለም። ይሁን እንጂ ነገሩ እየተባባሰ ሲሄድ ጠቅላይ ሚኒስትሩና የገንዘብ ሚኒስትሩ የበጀት ሕጉን ማክበር ወሳኝ መሆኑን ለንጉሠ ነገሥቱ በማስረዳት ከሚኒስትሮች ምክር ቤት ውሳኔ ውጪ ተጨማሪ በጀት ለማስፈቀድ የሚቀርብ ጥያቄ ሁሉ ተቀባይነት እንደማይኖረው ማሳሰቢያ ለማቅረብ ሁኔታው አስገድዷቸው ነበር። ፓርላማው የበጀት ውይይት በሚያደርግበት ጊዜ ከአባላቶቹ የሚገኘው አስተያየት የሕዝብን አመለካከት የሚያሳይ በመሆኑ ብዙ ገንቢ ሐሳቦች ይገኝበታል። የኋላ ኋላ ግን የፖለቲካው አየር እየተለወጠ ሲሄድ በምክር ቤቱ ውስጥ የሚሰማው ሐሳብ ያልተለመደና ድፍረት የተሞላበት ሆኖ መሰማት ጀመረ። አንዳንድ አባላት እውነታውን እያወቁት የንጉሠ ነገሥቱ ደሞዝ ስንት ነው በማለት እያፌዙ ጥያቄ ማቅረብ ጀምረው ነበር። ይህ ያልተለመደ አካሄድ ዕድሜያቸው ገፋ ባሉ አዛውንቶች አባላት ዘንድ እንደ ድፍረት ተቆጥሮ አንገታቸውን ያስደፋ ነበር። ለቤተ መንግሥቱ የሥራ አፈጻጸም ከሚያዘው በድንገተኛ የወጪ አርዕስት ከተያዘው በጀት ውጪ ሌላ ምንም አይነት በደሞዝ መልክ የተመደበ ገንዘብ አለመኖሩ እየታወቀ ጥያቄው መቅረቡ የለውጥ ንፋስ ለማናፈስ የመሻት ምልክት ተደርጎ ሊወሰድ ይችላል። በዚያ ዘመን ሚኒስትሮች ከሚከፈላቸው መጠነኛው ደሞዝና አበል ውጪ ቤትም ሆነ መኪና በነፃ ይሰጣቸውም ነበር። የሚኖሩት በራሳቸው ቤት ሲሆን የሚነዱትን መኪናም በራሳቸው ገንዘብ የገዙት ነበር። ሹፌር መቅጠር ካስፈለጋቸው በራሳቸው ወጪ ይቀጥራሉ እንጂ ከደሞዛቸውና ካበላቸው በስተቀር ለዚህና መሰል ጉዳዮች የሚመደብላቸው አንድም የድጎማ በጀት አልነበረም። ሁሉም እንዳቅሙ ክብሩን አስጠብቆ ነበር የሚኖረው። ያም ሆኖ ስራቸውን ጠንቅቀው የሚሰሩና ኃላፊነታቸውን በሀገራዊ ስሜት ለመወጣት የሚጥሩ ነበሩ። ከተሰጣቸው ኃላፊነት ባሻገር ለሀገሪቱ እድገትና ደህንነት የጋራ ኃላፊነት የሚሰማቸውም ስለነበር የሚደነቁ ብሎም የሚያኮሩ ሀገር ወዳድ አገልጋዮች እንደሆኑ እኔ ምስክር ነኝ። በ1960 የአመራር ለውጥ ተደርጎ ክቡር አቶ ማሞ ታደሰ የገንዘብ ሚኒስትርነቱን ኃላፊነት ከልጄ ይልማቅ በተረከቡበት ጊዜ በመምሪያ ኃላፊነት አገልግሎቴ 4ኛውን ዓመት በማጠናቀቂያ ላይ ነበርኩ። ያኔ የአሜሪካን መንግስት በስንዴ መልክ የበጀት ድጎማ ያደርግ ስለነበር የድጎማው ውል የሚታደስበት ወቅት ስለደረሰ ሁኔታውን ለማስተካከል የአሜሪካን አምባሳደርና የአሜሪካን እርዳታ ድርጅት USAID ዳይሬክተር በበጀት ዝግጅቱ ወቅት ከገንዘብ ሚኒስትሩ ቢሮ ተገኝተው ስብሰባውን አደረጉ። እኔም ጉዳዩ በቀጥታ ይመለከተኝ ስለነበር በስብሰባው ላይ እንድገኝ ተደረገ። በውይይቱ ወቅት የአሜሪካኑ ልዑካን ድጋፉን ለማስቀጠል የሚቻለው የአሜሪካን መንግስት ተወካይ በበጀት መምሪያ ውስጥ ተመድቦ የመንግስትን ገቢና ወጪ እየተቆጣጠረ ሊሰራ ሲችል ብቻ መሆኑን ገልጾ እንደ ቅድመ ሁኔታ አስቀምጣለን። ያኔ ሚኒስትሩና እኔ በድንገት አይን ላይን ተገጣጠመን። እኔም መልስ ለመስጠት ፈልጌ ተቁነጠነጥኩ። በመካከል እጄን አውጥቼ አስተያየት ለመስጠት እንድችል ፍቃድ ጠየቁ። ሚኒስትሩ እንድናገር ቢፈቅዱልኝም የመረበሽን ሁኔታ ሲመለከቱ በሁኔታዬ ግራ ተጋቡ። የተሰማኝን አስተያየት ከመግለጼ በፊት እንዲህ አልኩ። መናገር የምፈልገው እንደ ገንዘብ ሚኒስቴር ባለስልጣን ሳይሆን እንደ አንድ ሀገር ተራ ኢትዮጵያዊ ዜጋ ስለሆነ ይህን ለማድረግ ይፈቀድልኝ። የበጀት ዝግጅት የአንድን ሀገር የውስጥ አሰራር ገልጦ የሚያሳይ ስርዓት መሆኑ ይታወቃል። የውጭ መንግስት ተወካይ እዚህ ሥራ ውስጥ ጣልቃ ማስገባት ማለት ደግሞ የሀገሪቱን ህልውናና ልዕልና አልፎም ተርፎም ገበናን መክፈትና ብሔራዊ ኩራቷን አሳልፎ መስጠት ነው። እንደ አንድ ኢትዮጵያዊ ዜጋ ለገንዘብ ብለን ገመናችንን ለውጭ አካል ከምናጋለጥ ድህነታችንን በጸጋ ተቀብለን ያለንን ሀብት ጠንክረን በማሰባሰብ በምንችለው ያህል ለመስራት መጣሩን እመርጣለሁ።
ችግራችንን ለመወጣት የራሳችንን የገቢ አሰባሰብ በማጠናከር የሚጎለንን ማሟላቱ ላይ ማተኮሩ ይሻላል ባይ ነኝ ስል ቦኔ በተሞላበትና ኢትዮጵያዊ ጨዋነትን በተላበሰ የግል አስተያየት ተቃውሞዬን በማያጠራጥር ሁኔታ አሰምቼ አስተያየቴ እንደመደምኩ የአሜሪካው ልዑክ በተለይ ደግሞ አምባሳደሩ በሚኒስትሩ ፊት ለዚያውም ድፍረት በተሞላበት መንፈስ ግልጽ የተቃውሞ አቋም በማሰማቴ መገረማቸው ፊታቸው ላይ ይነበብ ነበር። ሚኒስትሩም የአሜሪካ መንግስት የበጀት ድጋፉን አጠናክሮ ለመቀጠል ፍላጎት በማሳየቱ አመስግነው፣ ሆኖም ግን የቀረበው ሐሳብ ተጨማሪ ውይይት የሚያስፈልግ መሆኑን በመግለጽ ተናግረው የዕለቱ ስብሰባ ውሳኔ ሳያገኝ በዚያው እንዲጠናቀቅ ተደረገ። የእርዳታ ድርጅቱ ዳይሬክተር ጥቁር አሜሪካዊ ነበሩ። እርሳቸው ለየት ያለ ስሜት ስለነበራቸው ስብሰባው ተጠናቆ በምንወጣበት ጊዜ ወደ ኋላ ቀረት አሉና በጆሮ ጠጋ ብለው በሹክሹክታ ጎበዝ፣ ጥሩ አቋም ወስደሃል ሲሉ የግል ስሜታቸውን ገልጸውልኝ እጄን ጠበቅ አድርገው በመጨበጥ ተሰናበቱኝ። አንዳንዶቹ ተሸኝተው ስንመለስ ወደ ሚኒስትሩ ቢሮ ከመግባታችን በፊት ሚኒስትሩም እጄን ያዝ አድርገው ከቢሮአችን ጎን ወደሚገኘው እንግዳ ማረፊያ ክፍል አባት ልጁን ለመቅጣት በሚያደርገው አይነት አኳኋን ይዘውኝ ገቡ። በዛ አድራጎቴ አበሳጭቻቸው ይሆናል ብዬ በማሰብ ደነገጥኩ። ሆኖም ግን ቀና ብዬ ፊታቸውን ስመለከት ያልተጠበቀ ፈገግታ በማየቴ ተረጋጋው። ሚኒስትሩ ትኩር ብለው አዩኝና አስበው የነበረውን ነው የተናገርከው፣ አንጀቴን ነው ያራስክልኝ። እንግዲህ ያው እንደተናገርከው በእኔ እይታ የበጀቱ ክፍል አመራር የተጠናከረ ስለሆነ አሁን ደግሞ ብዙ ችግሮች ወዳሉበት ወደ ገጠር ወደ ሀገር ውስጥ ገቢ መስሪያ ቤት ተዘዋውረህ ባሳሰብከው መሰረት የገቢውን አስተሳሰብ እንድታሻሽለው ፈልጋለሁ። ስለዚህ ወደዚያው ብትዘዋወር ምን ይመስልሃል ሲሉ ያልጠበቅኩትን የዝውውር ሐሳብ አቀረቡልኝ። የገቢዎች መስሪያ ቤት ኃላፊነት። ሀገር ውስጥ ገቢ። እውነቱን ለመናገር ከነበርኩበት የበጀት አዘጋጅነት ተነስቼ ወደ ግብርና ቀረጥ አስተዳደር ኃላፊነት በመዘዋወሬ መንፈሴ እምብዛም አልተደሰተም። በበጀት ስራው በመንግስት አስተዳደር እምብርት ላይ ሆኖ የሀገሪቱን የልማትና የእድገት አቅጣጫ መወሰንና መከታተል ላይ በቀጥታ ተካፋይ ስለሚያደርገኝ ያንን ትቼ ከንግዱ ማህበረሰብ ጋር በመቀላቀል የግብር አሰባሰብ መንገድ ውስጥ መግባቴ ብዙም አላጓጓኝም። ግብር ስብሰባ የብዙዎችን ሰዎች ጥቅም ስለሚነካ ስራው ምስጋና የማይገኝበትና በተቃራኒው ደግሞ አሉባልታ የሚበዛበት ስለሆነ መልካም ስም ጠብቆ ለመስራት ፈታኝ ነው። ስለሆነም አስቸጋሪ እንደሚሆንብኝና ሰላም ሊነሳኝ እንደሚችል ለመገመት አላዳገተኝም። ሁኔታው ላይ ከቤተሰቤ ጋር መክሬ መልስ ለመስጠት ዝግጁ ስሆን ሚኒስትሩ አንድ መሰረታዊ ቅድመ ሁኔታ እንዲያሟሉልኝ በአጽንኦት ጠየቁ። የምዘዋወርበት መስሪያ ቤት ሐሜትና አሉባልታ የሚበዛበት መሆኑ የታወቀ ስለሆነ በማናቸውም ጊዜ ጥፋተኛ መሆኔ እስካልተረጋገጠ ድረስ ንጹህ መሆኔ ታምኖበት ከጎኔ ለመቆም ዝግጁ መሆኑን ቃል እንዲገቡልኝ ፈልጋለሁ። ይህ ካልሆነ ደግሞ ደንቡን ለማስከበር ጠንካራ ውሳኔ በወሰድኩ ቁጥር ውሳኔውን የማይቀበሉ ሰዎች ስሜንና ክብሬን የሚነኩ አሉባልታ ሊነዙ ስለሚችሉ የበላዮችን ድጋፍና እምነት ካላገኘው በሙሉ ልብ ያለ ፍርሃት የሚያስፈልገውን መሻሻል ለማምጣት የምቸገር መሆኑ ግልጽ ነው ስላስረዳው ሚኒስትሩም ምንም ሳያመነቱ ለዚህ አትቸገር፣ በእርግጠኝነት ቃል እገባልሃለሁ አሉኝ። ከዚያም በህሊኔ የፈጣሪ እርዳታን በመጠየቅ ከፈተና አድነኝ እያልኩኝ በመማፀን ኃላፊነቱን ተቀበልኩ። በበኩሌ በምንም አይነት መንገድ ራሴን ለሙስና እንዳላጋለጥና የምሰራው ስራ ሁሉ ፍትሃዊ እንዲሆን፣ ሰው ተኮር እንዲሆን በማድረግ በማናቸውም ጊዜ ባደረኩት ሁሉ ሳላፍር በህዝብ መካከል አንገቴን ቀና አድርጌ ለመሄድ በሚያስችለኝ መንገድ ኃላፊነቴን ለመወጣት ለራሴ ቃል ገባው። በመስሪያ ቤቱ የምክትል ሚኒስተርነት ደሞዝ እየተከፈለኝ በረዳት ሚኒስተርነት ማዕረግ እንድመራ የሚያበስር የሹመት ደብዳቤ ደረሰኝ። እኔ ኃላፊነቱን በተረከብኩበት ወቅት የሀገር ውስጥ ገቢ መስሪያ ቤት የሥራ ግብር
የንግድ የሥራ ግብር፣ የአከራይ ተከራይ ግብር፣ የሽያጭ ታክስ ግብርን ያካትት ነበር። ከአዲስ አበባ ውጪ እነዚህ ኃላፊነቶች የሚመሩት በወቅቱ አጠራር በጠቅላይ ግዛቱ በጅሮንዶች የበላይ ተቆጣጣሪነት ነበር። ስራንና ሰራተኛን በተመለከተ የግብር ከፋዩ ማህበረሰብ ሕጉን በሚገባ ተረድቶ ግዴታውንና ኃላፊነቱን እንዲወጣ ማድረጉ የመጀመሪያው እርምጃ ነበር። የግብር አሰባሰቡን ማዘመኑና ቀልጣፋ ማድረጉም ሌላው ፈታኝ ነገር ነበር። የተወሰኑ ግብር ከፋዮች ግብር የሚከፍሉበት በያዙት የሂሳብ መዝገብ መሰረት ቢሆንም አብዛኛው ግብር ከፋይ ግብር የሚጣልበት በመጀመሪያ በተመሰረተ ግምት ነው። አሰራሩ ለስህተት ሊዳርግ ይችል ይሆናል። ሆኖም ግን የግብር ከፋዩን መብት ለመጠበቅ ማናቸውም ግብር ከፋይ በተጣለበት የግብር ውሳኔ ባይስማማ አቤቱታውን ለዚሁ ጉዳይ በሕግ ለተቋሙ የግብር ቅሬታ ሰሚ ጉባኤ ማቅረብ የሚችልበት ስርዓት ተዘርግቷል። ጉባኤው በሚሰጠው ውሳኔም ሳይስማማ ቢቀር ጉዳዩን ደረጃ በደረጃ እስከ ዙፋን ችሎት ድረስ የሚያደርስበት ሁኔታም የተመቻቸ ነበር። መስሪያ ቤቱ በእውቀት ላይ የተመሰረተ አገልግሎት ለመስጠት በዘርፉ ተፈላጊውን ትምህርት እየተከታተለና ኃላፊነቱን በእምነት ለመወጣት የሚችል የሰው ኃይል መገንባት አስፈላጊነቱ ግልጽ ሆኖ ይታይ ነበር። ስለዚህ ገና ከመነሻው ይህንን ሁሉ መልክ ማስያዝ እንዳለብኝ ተገነዘብኩ። የሥራ የመጀመሪያ አድርጌ የወሰድኩት ቢሮዬን ለሥራ ምቹ ማድረግ ስለነበር በምፈልገው መልኩ አስተካከልኩት። የሥራ ቦታውን ምቹ ለማድረግ ሕንፃውን ለማደስና በተጨማሪም ሌሎች አስፈላጊ ግንባታዎችን ለማካሄድ የሚያስችል በጀት ማስፈቀድ የመጀመሪያው እርምጃዬ ሆነ። ከዚያ ጎን ለጎን ደግሞ ከአዲስ አበባ ዩኒቨርሲቲ የተመረቁ የቢዝነስ ማኔጅመንትና የሕግ ባለሙያዎች እንዲቀጠሩ ተጨማሪ በጀትና የተለየ የደሞዝ ስኬል አስፈቀድኩ። የግብር አወሳሰኑን አፈጻጸም ለማዘመን በዚህ የሥራ መስክ የተፈተነ ልምድ ያለው ባለሙያ እንዲመደብልኝና በተጨማሪም ከአይኤምኤፍ የቴክኒክ እርዳታ እንዲጠየቅልኝ አደረግኩ። ከድርጅቱ የተመደበልኝ ባለሙያ ሰራተኞቹ አስፈላጊውን ስልጠና እንዲያገኙ አደረገ። በተጨማሪም በገንዘብ ሚኒስቴር ዋና መስሪያ ቤት ለብዙ ዓመታት በሂሳብ አያያዝ ያገለግል የነበረ በእንግሊዝ መንግስት የተመደበ ሚስተር ፓይል የሚባል ቻርተር አካውንታንት ወደ ሀገር ውስጥ ገቢ መስሪያ ቤት ተዘዋውሮ በአማካሪነት እንዲሰራ ተመደበ። በዚህ መልኩ የሰለጠኑ ሰራተኞችን በማሰማራት ስራን እና ሰራተኛን ለማገናኘት ጥረት ተደረገ። አሰራሩን ለማጠንከር በመስሪያ ቤቱ ኤክስፐርቶች እንዲሁም በአይኤምኤፍ ቡድን ተባባሪነት የግብር አወሳሰን መመሪያ ተዘጋጀ። የመስሪያ ቤቱ ሰራተኞች የግብር ከፋዮችን ግዴታና መብት አልፎም የራሳቸውን ተጠያቂነት የሚገልጽ የሕግ መመሪያ ተዘጋጀ። የግብር ከፋዩን ማህበረሰብ ግዴታና ኃላፊነት የሚገልጽ ስለ አፈጻጸሙም የሚያስረዳ ደረጀ ደሬሳ የተባለ ባለሙያ ከሚመራው ከአንድ የማስታወቂያ ድርጅት ጋር በመተባበር ሰጥቶ መቀበል በሚል አርዕስት በሳምንት አንድ ጊዜ የሚሰራጭ የራዲዮ ፕሮግራም ተዘጋጅቶ ተግባራዊ ሆነ። ይህንን የበለጠ ለማጠናከር ተደጋጋሚ ጥያቄዎችን በሚያስነሱ ጉዳዮች ላይ የመስሪያ ቤቱ የበላይ ኃላፊ በየጊዜው በቴሌቪዥንና በራዲዮ የጥያቄና መልስ ፕሮግራም እንዲያካሄድ እቅድ ወጣ። ከግብር ከፋዩ ቀጥተኛ አስተያየት ለማግኘት የሐሳብ መስጫ ሳጥን በመስሪያ ቤቱ ግቢ ውስጥ ምቹ ቦታ ላይ እንዲቀመጥ ተደረገ። ከዚህ በላይ የተዘረዘሩት የለውጥ አደረጃጀቶች ሁሉ ደረጃ በደረጃ መልክ እየያዙ ሲሄዱ የለውጡ ፕሮግራም ስር እየሰደደ ሄደ። ግብር ከፋዮች በሶስት ደረጃ የተመደቡ ሲሆን ከፍተኛ ግብር ከፋዮች የሂሳብ መዝገብ መያዝ የሚጠበቅባቸው፣ መካከለኛ ግብር ከፋዮችና ግብራቸውን በግምት የሚወሰንባቸው አነስተኛ ግብር ከፋዮች ናቸው። ስራው በተጀመረበት ወቅት በሁሉም ደረጃ የሚታየው ችግር እንዳለ ሆኖ በተለይ ጎልቶ የሚታየው በሶስተኛ ደረጃ ላይ የተመደቡት የአነስተኛ ግብር ከፋዮች ሲንከባለል የመጣ ውዝፍ የግብር ከፋይ አፈጻጸም ጉዳይ ነበር። ዋናውና ቅጣቱ ተዳምሮ ግብር ከፋዮቹ ሊከፍሉት የማይችሉት መሆኑ ግልጽ ነበር። ስለዚህ ይህንን ውዝፍ ግብር ለመሰብሰብ መሞከር ጊዜና ገንዘብ ማጥፋቱ እንደሆነ ግንዛቤ በመውሰድ ውዝፉ ግብር እንዲሰረዝ አድርጎ ግብር ከፋዮቹ ግዴታቸውንና ኃላፊነታቸውን በሚገባ ተረድተው ወደፊት ታማኝ ግብር ከፋይ እንዲሆኑ ማድረጉ የተሻለ ለውጥ ሊያመጣ እንደሚችል ስምምነት ላይ ተደረሰ።
ይሁን እንጂ ይህንን ለማድረግ መስሪያ ቤቱ ስልጣን ስለሌለው ጉዳዩ ለንጉሠ ነገሥቱ ቀርቦ ምህረት እንዲታወጅላቸው ማስታወሻ ተዘጋጅቶ ቀረበ። የንጉሠ ነገሥቱ ፍቃድ ከተገኘ በኋላ የግብር ምህረቱ ታወጀላቸው። ግብር ከፋዮቹ ዕዳ ከጫንቃቸው ላይ ወረደ። የቀሩትን ከፍተኛ ግብር ከፋዮች በተመለከተ ግን ውዝፍ ያለባቸው ውዝፋቸውን በአጭር ጊዜ ውስጥ እንዲከፍሉ የቃል ኪዳን ሰነድ በማስፈረምና የተጣለባቸው መቅጫ እንደ ሁኔታው እንዲሻሻልላቸው በማድረግ ለወደፊቱ ሕግና ደንቡን ተከትለው ግዴታቸውን የሚወጡ ግብር ከፋዮች እንዲሆኑ ለማበረታታት ተሞከረ። ከላይ የተዘረዘረውን አካሄድ አጠናክሮ ተግባራዊ በማድረግ ግብር ከፋዩንና የግብር ባለስልጣን መስሪያ ቤቱን በማቀራረብ በሰጥቶ መቀበል መንፈስ ግዴታቸውንና ኃላፊነታቸውን እንዲወጡ ለማድረግ የተቻለ ሲሆን በ4 ዓመት ቆይታዬ በሁሉም ደረጃ የተመዘገበው ግብር ከፋይ ስለ ግብር አከፋፈል ኃላፊነት፣ ግዴታና መብት ከፍተኛ ግንዛቤ እንዲኖረው ለማድረግ ተችሎ ነበር ለማለት ይቻላል። ይህንን ውጤት ለማስገኘት ግን ሂደቱ አልጋ ባልጋ አልነበረም። ገና ወደ ሀገር ውስጥ ገቢ መስሪያ ቤት እንድዘዋወር ስጠየቅ ሊደርሱ ይችላሉ ብዬ የገመትኳቸው ችግሮች በየጊዜው እየተፈጠሩ በአፈጻጸሙ ላይ ተጽዕኖ ማሳደራቸው አልቀረም ነበር። አነስተኛ ነጋዴዎችን እያደራጁ መስሪያ ቤቱ ያላግባብ ግብር ጭኖብናል ብለው ለንጉሠ ነገሥቱ በቀጥታ አቤቱታ እንዲያቀርቡ የሚያደርጉ ቡድኖች ነበሩ። እንዲሁም ከቤተ መንግሥቱ ጋር ቅርበት ያላቸው ግብር ከፋዮች የሚጠበቅባቸውን ግብር ላለመክፈል ለሀገር ተቆርቋሪ በመምሰል የመስሪያ ቤቱን አስተዳደር ስም በማጠልሸት ሕጉን ተከትሎ ከመሄድ ይልቅ ለንጉሠ ነገሥቱ ክስ በማቅረብ ውሳኔ ለማግኘት በመፈለግ ችግር የሚፈጥሩ ነበሩ። ሌሎች ከበርቴ ግብር ከፋዮች ደግሞ ግብር ላለመክፈል ተደራጅተው ሕጋዊ ጠበቃ ያቆሙና የተደነገገውን ሕግ በመጣስ አሉባልታዎችን እያቀጣጠሉ በመስሪያ ቤቱ ላይ ስሞታ በማቅረብ የተወሰነባቸውን ግብር እንዲሻሻልላቸው ከደንቡ ውጪ በቀጥታ ለጠቅላይ ሚኒስትሩ ክስ የሚያቀርቡም ነበሩ። እነዚህ የግል ጥቅም ላይ የተመሰረቱ የሐሳብ ክሶች ሁሉ ተቋቁሞ ደንብና ስርዓትን ማስከበሩ ፈታኝ ነበር። አንድ ቀን ማለዳ የተነሱ አነስተኛ ግብር ከፋዮች ተሰብስበው ጃንሆይ ከኢዮቤልዩ ቤተ መንግሥት ወደ ታላቁ የቤተ መንግሥቱ ቢሮአቸው በሚሄዱበት ሰዓት መንገድ ላይ ጠብቀው አቤት በማለት በግብር ጫና ተሰቃይተናል የሚል አቤቱታ እንዲያቀርቡና የመስሪያ ቤቱን ስም ለማጠልሸትና ብሎም ኃላፊውን ከቦታው ለማስነሳት ሞከሩ። እንደተለመደው ንጉሠ ነገሥቱ መኪናቸውን አስቁመው አቤቱታቸውን ካዳመጡ በኋላ ባልደረባ ተሰጥቷቸው እኔ ቀርቤ ሁኔታውን እንዳስረዳ ታዘዘ። ወዲያውኑ ከቤተ መንግሥት ተደወለልኝ። በአስቸኳይ እንድቀርብ ተነገረኝ። ሁኔታው ድንጋጤን በውስጤ ላይ ያጫረብኝ። ነገር ግን የእልፍኝ አስከልካዩ ጄኔራል ደምሴ ደውለው ለምን ምክንያት እንደተጠራው አስቀድሞ ስለነገሩኝ፣ በተጨማሪም ንጉሠ ነገሥቱ መቆጣታቸውን አንስተው ሳትደናገጥ ጉዳዩን በጥሞና ተረጋግተህ አይናቸውን እያየ ማስረዳት አለብህ ብለው መከሩኝ። እኔም የአእምሮ ዝግጅት አድርጌ ወደ ጃንሆይ ቢሮ አመራሁ። ንጉሠ ነገሥቱ ፊት ስቀርብ የሚጠበቅብኝን የፕሮቶኮል ሥርዓት እንዳልጥስ ራሴን አዘጋጀው። ጃንሆይ ያሉበት አዳራሽ ውስጥ ስገባ መምጣቴን ለማሳወቅ በሩቅ እጅ ነሳው። አዳራሹ መሃል ላይ ስደርስም ለሁለተኛ ጊዜ እጅ መንሳት ይጠበቅብኝ ነበርና አደረግኩት። በመጨረሻም ወደ ንጉሥ ጠረጴዛ ቀረብ ባልኩኝና ዝቅ ብዬ እጅ ነሳው። በዚህ ሁኔታ ሥርዓቱን ጠብቄ ግርማዊ ጃንሆይ ፊት ብቀርብም እሳቸው ግን የተቀበሉኝ ኮስተር ብለው ነበር። ክሱን ከሰሙ በኋላ እንዳስረዳ ተፈቅዶልኝ ጉዳዩን በዝርዝር አስረዳው። ነገሩን መርምረው ከተረዱት በኋላ የቀረበላቸውን አቤቱታ ውድቅ አድርገው እኔን ሕግን ማስከበር የሚጠበቅብህ ነውና በርታ ብለው ንጉሣዊ ማበረታቻ በመስጠት አሰናበቱኝ። በሌላ ጊዜ ደግሞ እንዲሁ አዲስ ክስ ቀረበብኝ። ክሱም ከአቅም በላይ ግምት ጣለብን የሚል በከፍተኛ ነጋዴዎች የተጠነሰሰ ሴራ ነበር። አቤት ባዮቹ ለቤተ መንግሥቱ ቅርበት ስለነበራቸው በቀጥታ ለንጉሠ ነገሥቱ አቤቱታ ቀረቡ። ክሱ በሚሰማበት ጊዜም የድጋፍ አስተያየት የሚሰጡላቸውን ባለስልጣኖችን በዕለቱ በቦታው እንዲገኙ አመቻችተው ነበር። የነጋዴዎቹ ክስ ፈጽሞ ከእውነት በራቀ መልኩ ተጋኖ የቀረበ ስለነበር ቤተ መንግሥት ስንደርስ
ምን እንደሚገጥመኝ ለመገመት አዳጋች ነበር። በዚህ ሁኔታ ከቢሮዬ ወደ ታላቁ ቤተ መንግሥት መኪና እየነዳው ሲሄድ የምሰጠውን ማብራሪያ እያንሰላሰልኩ ነበር የደረስኩት። ገና በቃ እንዳልኩ ጃንሆይ በቁጣ መልክ አንተ እኮ ሰራተኞችህ የሚያደርጉትን የምትከታተል አይመስልም ሲሉ ንግግራቸውን በቁጣ መንፈስ ጀመሩ። አባባላቸው የሚያስፈራ ቢሆንም በእውነት ላይ ያልተመሰረተ ክስ መሆኑን ስለማውቅ ረጋ ባለ አንደበት ግርማዊ ሆይ ምን ተፈጠረ ስል በታላቅ ትህትና የክሱ ዝርዝር እንዲነገረኝና እንዳስረዳ ጠየቅኩ። ፍሬ ነገሩን ሰምቼ የጃንሆይን አይነት ትኩር ብዬ እየተመለከትኩኝ ግርማዊነቱ ግብር በሚጣልበት ጊዜ አቤቱታ ያቀረቡት ትልልቅ ነጋዴዎች በማይታመን ሁኔታ ሕጉ በሚጠይቀው መሰረት ገቢያቸውንና ወጪያቸውን የሚያሳይ የሂሳብ መዝገብ አልያዝንም በማለታቸው ግብሩ ሕጉ በሚያዘው መሰረት በግምት እንዲወሰን ተደርጓል። በውሳኔው ካልተስማሙ ለግብር ይግባኝ ጉባኤ የማቅረብ መብታቸው የተጠበቀ መሆኑ የታወቀ ነው። እንደሚጠበቅባቸው የሂሳብ መዝገብ ይዘው ቢገኙ ኖሮ ጉዳዩ የማያከራክር ባልሆነ ነበር። ይህ ሆኖ ባለመገኘቱ ግን መስሪያ ቤቱ በተጨባጭ ማስረጃ በማስደገፍ በሕጉ መሰረት ግብሩን በግምት ለመወሰን ተገዷል አልኩና በተጣለው ግምት ላይ ቅሬታ ቢኖርባቸው እንኳ ሕጉ በሚሰጣቸው መብት መሰረት አቤቱታቸውን በመጀመሪያ ደረጃ ለግብር ሰሚ ጉባኤ ማቅረብ እንደነበረባቸው፣ ከዚያም ጉባኤው በሚወስነው የውሳኔ ሐሳብ ላይ የማይስማሙ ከሆነ አቤቱታቸውን ለማሰማት በየደረጃው እስከ ዙፋን ችሎት ድረስ የመውሰድ መብታቸው የተጠበቀ መሆኑን አስረድቼ ሳበቃ ይህንን ሕጋዊ ሥርዓት በግልጽ ተቀምጦ ሳለ ጉዳዩን በአቋራጭ ለግርማዊ ጃንሆይ ማቅረብ አግባብነት ያለው አካሄድ አይመስለኝም። ቅሬታ ያለው ግብር ከፋይ ሁሉ ጃንሆይን የሚያስቸግር ከሆነ የተደነገገውን ሕግ ለማስከበር አዳጋችን እንደሚሆንና በተጨማሪም ከአቤቱታው አቅራቢዎች መካከል ጥቂቶቹ በታክስ ማጭበርበር ተጠርጥረው ክስ ተመስርቶባቸው ጉዳያቸው በፍርድ ቤት የተያዘ መሆኑን ጭምር ገለጽኩላቸው። እንደ አጋጣሚ ሆኖ በዕለቱ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ በቦታው ስለነበሩ ነጋዴዎች ግብር ላለመክፈል የሚፈጥሩትን ችግሮችና የሀገር ውስጥን የገቢ ግብር ለመጣል ሲሰራ የሚያጋጥመውን ችግር በማብራራት የመስሪያ ቤቱን ተግዳሮት አስረግጠው ተናገሩልኝ። ግርማዊ ጃንሆይም ሁሉም በጥሞና ካዳመጡ በኋላ በመጀመሪያ የነበረው ስሜታቸው ተለውጦ ነጋዴዎች ሆነው እንዴት ገቢና ወጪያቸውን የሚያሳይ መዝገብ አይዙም ሲሉ በመገረም ተናገሩ። እኔም ከተል አድርጌ የችግሩ መነሻ ይሄው ነው በማለት ጥያቄያቸውን በመደገፍ ግብር ከፋዮቹ ስርዓቱን ማክበር እንዳለባቸው አሰመርኩበት። በመጨረሻም ግርማዊ ጃንሆይም የአሰራራችንን መንገድና የሚገጥሙንን ውስብስብ ችግሮች በመረዳት ሕጉን ተከትለን ስራችንን ያለምንም ስጋት እንድንሰራ ምክር በመስጠት አበረታተው ሸኙኝ። በሌላ ጊዜ ደግሞ በተመሳሳይ ሁኔታ ሌሎች ታዋቂ ነጋዴዎች ለሀገር ተቆርቋሪ እንደሆኑ በማስመሰል መስሪያ ቤታችንን ከፍተኛ የሥራ ብልሽት ያለበት በማስመሰል ለጠቅላይ ሚኒስትሩ በመስሪያ ቤቱ ላይ እርምጃ እንዲወስዱ ለመጠየቅ ጠበቃ ጭምር ይዘው ጠቅላይ ሚኒስትሩ ዘንድ ቀረቡ። በዚያን ወቅት የገንዘብ ሚኒስትሩ ክቡር አቶ ማሞ ታደሰና እኔ በስብሰባው ላይ በጠቅላይ ሚኒስትሩ ቢሮ በቀጠሮ እንድገኝ ተደረገ። ከዚያም አቤቱታ አቅራቢዎቹ ነጋዴዎች እንዲገቡ ሲጠየቁ ሁለቱ የገንዘብ ሚኒስቴር ባለስልጣኖች ካልወጡ ጉዳያችንን አናቀርብም በማለት ጠቅላይ ሚኒስትሩን ብቻ ለማነጋገር የሚፈልጉ መሆናቸውን ገለጹ። ጠቅላይ ሚኒስትሩም በጥያቄያቸው ተበሳጭተው ስራውን ከሚያውቁት የሥራ ባልደረቦች ጋር ሆኜ አቤቱታቸውን እንድሰማ ካልፈለጉ እኔም አላስተናግዳቸውም ሲሉ በልዩ ጸሐፊያቸው በኩል መልእክት ላኩባቸው። አቤቱታ አቅራቢዎቹም የጠቅላይ ሚኒስትሩን ጠንካራ አቋም ሲረዱ ጥያቄያቸውን አሻሽለው የገንዘብ ሚኒስትሩ ይቆዩ፣ የሀገር ውስጥ ገቢ ኃላፊው ግን ይውጡልን ሲሉ በመማፀን በድጋሚ ጠየቁ። ችግሩ ከረር እያለ ሄደ። ጠቅላይ ሚኒስትሩም ከመስሪያ ቤቱ ዋና ኃላፊ የሚደበቅ ምንም አይነት ምስጢራዊ ጉዳይ ስለማይኖር ጥያቄያቸው ተቀባይነት እንደማይኖረው ይነገራቸው በማለት አሁንም ደግሞ ልዩ ጸሐፊያቸውን አዘዙ። እዚህ ላይ እኔ ጣልቃ መግባት ሳይኖርብኝ እንዳልቀረ ስለተረዳው ክቡር ጠቅላይ ሚኒስትር ግድ የለም እኔ ልውጣላቸው፣ የእነሱንም አቤቱታ ያዳምጡ። ነገር ግን አቤቱታቸውን አቅርበው ከመሰናበታቸው በፊት እኔን አስጠርተው ክሳቸውን በእነሱ ፊት እንዲገልጹልኝና መልስ የምሰጥበት ዕድል እንደሚፈጠርልኝ ቃል ይግቡልኝ ስል ሐሳቤን አቀረብኩ። እኔ በሌለውበት አቤቱታውን በማሰማታቸው ቅር እየተሰኙ ባቀረብኩት ቅድመ ሁኔታ እያንገራገሩ ተስማምተው እኔ የጉዳዩ ባለቤት በሌለሁበት አቤቱታቸውን አዳመጡ።
ጉዳዩ ቀደም ሲል ለንጉሠ ነገሥቱ ከቀረበው ክስ ጋር ተመሳሳይ ነበር። አቤቱታ አቅራቢዎቹ ብሶታቸውን ገልጸው ከጨረሱ በኋላ ጠቅላይ ሚኒስትሩ ቃል በገቡት መሰረት አቤቱታ አቅራቢዎቹ ሳይበተኑ እኔ ወደ ቢሮአቸው እንድገባና በቀረበው ክስ ላይ መልስ እንድሰጥበት አደረጉ። አቤቱታ አቅራቢዎቹ ያልጠበቁት ጉዳይ ስለሆነባቸው ተደናገጡ። ጠቅላይ ሚኒስትሩ የቀረበውን ክስ ምንነት ካስደመጡኝ በኋላ የአብዛኞቹ አቤቱታ አቅራቢዎች ጉዳይ በፍርድ ቤት የተያዘ መሆኑን ስለማውቅ አንድ ባንድ ሁኔታውን በመግለጽ አብራራው። ግብር ከፋዮቹን አንገት በሚያስደፋ መልኩ ገለጻዬን ካደረኩኝ በኋላ ጠቅላይ ሚኒስትሩም ቅሬታ ፊታቸው ላይ እየተነበበ በፍርድ ቤት የወንጀል ክስ ጭምር በተያዘ ጉዳይ ላይ እንዴት የአስተዳደር ውሳኔ እንዲሰጥበት ትጠይቃላችሁ በማለት ቅሬታቸውን አሰምተው አቤቱታ አቅራቢዎቹን ያለምንም ውጤት አሰናበቷቸው። ከሳሾቼ ከተሰናበቱ በኋላ ከተመለከትኩት ድራማ ውስጥ እጅግ ያስገረመኝ ገመናቸው እንዳይጋለጥባቸው አንተን ካልወጣህ ጉዳያችንን አናቀርብም ማለታቸው ነው። ለማንኛውም ፌሊሲታሲዮ አሉኝ በፈረንሳይኛ። የቃሉ ትርጓሜ እንኳን ደስ ያለህ ማለት ነው። ጠቅላይ ሚኒስትሩ እጄን ጠንከር አድርገው በመጨበጥ እውነት የያዘ ሰው ሁልጊዜም ያሸንፋል፣ በርታ ብለው የማበረታቻ ቃል ሰጥተው አሰናበቱኝ። በዚህ አደናቃፊ የጉዞ ሂደት ውስጥ ሕግን ለማስከበር እየታገሉና የሚፈጥሩትን ሁኔታዎች ለበላይ አካላት በተለያየ የአካሄድ ስልት በማስረዳት አመኔታ እንዲያገኙ ለማድረግ ስለሚታገሉ ሕግን የማስከበሩ ሂደት እጅግ በጣም ፈታኝ ነበር። ተግዳሮቱን ለመቋቋም በመጀመሪያ በራስ መተማመን፣ ከዚያም በፍጹም ግልጸኝነት መስራትና ጠንካራ አቋምን ይዞ መገኘትን ይጠይቃል። በተጨማሪም ሊያስከትል የሚችለውን ማናቸውንም አይነት ነገር ለመቀበል ዝግጁ ሆኖ መገኘት ያስፈልጋል። እነዚህን የመሳሰሉትን ትግሎች ተቋቁሞ የራስ ክብርን ጠብቆ በመጠኑም ቢሆን ተጨባጭ ውጤት ለማሳየት መቻል በቀላሉ የሚገመት ድል አይደለም። ጥቅምት ወር 1963 ዓ.ም ነው ግርማዊ ጃንሆይ ለመጀመሪያ ጊዜ የቻይናን ሪፐብሊክ በኦፊሻል ለመጎብኘት የተጓዙበት ወቅት ሲሆን እኔም እድሉ ገጥሞኝ የገንዘብ ሚኒስትሬን ወክዬ የመልእክተኞቹ አባል ሆንኩኝና አብሬ ተጓዝኩ። በዚያን ወቅት የቻይና ሕዝብ በኮሙኒስቱ ስርዓት መሰረት አንድ አይነት ልብስ የሚለብሱበትና ማንም የቻይና ዜጋ ከውጭ ሀገር ሰው ጋር ብቻውን ለመነጋገር የማይፈቀድለት እንዲሁም የውጭ ሀገር የዜና ማሰራጫ ሚዲያ ማዳመጥ የተከለከለበት ጊዜ ነበር። ስለዚህ የኛ መልእክተኞች አባላት ከማንም የቻይና ባለስልጣናት ጋር በተናጠል ለመነጋገር አልቻሉም። ጉብኝቱ በኮሙኒስት ስርዓት መሪዎችና በንጉሳዊ ስርዓት መሪ መካከል የተደረገ በመሆኑ በብዙ መልኩ ታሪካዊ ሊባል የሚገባው ነበር። ስዩመ እግዚአብሔር ተብለው የሚጠሩት ንጉሠ ነገሥት ከአክራሪው የኮሙኒስት መሪ ጋር ስለ ሁለቱ ሀገሮች መልካም ግንኙነትና ትብብር ለመነጋገር ፊት ለፊት መቀመጥ መቻላቸው ቀላል የሚባል ጥረት አልነበረም። ውይይቱ በቀጭን ገመድ ላይ እንደመሄድ ስለነበረ አካሄዱ ብርቱ ጥንቃቄና ዘዴ የሚያስፈልገው ነበር። ደግነቱ ግርማዊ ጃንሆይ ንግግራቸውን የሚያደርጉት በአማርኛ ስለነበርና ወደ እንግሊዘኛ የሚተረጉሙት ደግሞ የሁኔታውን አስቸጋሪነት ጠንቅቀው የሚረዱት የሕግ ባለሙያውና የውጭ ጉዳይ ሚኒስትሩ ዶክተር ምናሴ ኃይሌ ስለነበሩ የሁለቱም ስርዓት በማይጋጭበት አኳኋን እያስተካከሉ ስለሚተረጉሙት በኢትዮጵያና በቻይና መካከል የእርዳታ ስምምነት እንዲፈራረሙ ለማድረግ የተደረገው ውይይት ተሳካ። የሁለቱን አገር ግንኙነት ሊያጠነክር በሚችልበት መልኩ የወደፊቱን ሂደት የሚያበስር የመጀመሪያውን የቻይና እርዳታ ስምምነት ለመፈራረም ተቻለ። በጉብኝቱ ወቅት አንድ ምሽት ላይ ግርማዊ ጃንሆይ የዕለቱን ጉብኝታቸውን ጨርሰው ሲመለሱ እንደተለመደው በተከታዮቻቸው ታጅበው ወደ ሆቴላቸው ሲመለሱ እኔም አብሬ አጅቤ ነበር። ባልጠበቅኩት ሁኔታ የንጉሱ የልጅ ልጅ የሆኑት የባህር ኃይሉ አዛዥ ኮማንደር እስክንድር ደስታ ወደ እኔ ጠጋ ብለው ጌቶቹ ሊያነጋግሩ ስለሚፈልጉ እዚሁ እንድትቆይ አሉኝ። ድንገት ስለሆነብኝ ግራ ተጋባው። ከዚያም ሌሎቹ አጃቢዎች ሆቴላቸው አድርሰዋቸው ሲመለሱ ኮማንደር እስክንድር እኔን ለይተው ጃንሆይ ወዳሉበት ክፍል እጅን ይዘውኝ ገቡ። ለግርማዊ ጃንሆይ እጅ ከነሳው በኋላ እዚያው ትተውኝ በሩን ዘግተው ወጡ። ከንጉሠ ነገሥቱ ጋር ለብቼ በአንድ ክፍል ውስጥ የተገኘሁበት የተለየ ታሪካዊ አጋጣሚ ተፈጠረ። እንዴት ዋልክ ብለውኝ በድጋሚ እጅ ከነሳው በኋላ ስለ ስራዬ እንድነግራቸው ጠየቁኝ። በክፍል ውስጥ እየተንጎራደዱ በጥሞና ንግግር ማዳመጥ ጀመሩ። የምለውን የበለጠ ለመረዳት በማል ጥያቄ ጣልቃ ያስገባሉ። እንዲያ እያልን ስናወጋ በመጨረሻም በሶፋ ላይ አረፍ ብለው ገለጻዬን ማዳመጣቸውን ቀጠሉ።
የመስሪያ ቤቱን ችግርና ተግዳሮት እንዲሁም የማህበረሰቡን ስለ ታክስ ግዴታና ኃላፊነት ያለውን ግንዛቤ ለማጠናከር የሚደረገውን ጥረት በዝርዝር አስረዳው። አጋጣሚውን በመጠቀምም ብዙዎቹ ከፍተኛ ግብር ከፋዮች ኃላፊነታቸውን ተገንዝበው ግዴታቸውን ላለመወጣት የሚያደርጉትን የተለያየ ሙከራ አስረግጬ ነገርኳቸው። በመጨረሻም ይህን ያህል ከባድ ኃላፊነት ተሸክመህ በየጊዜው እኛ ዘንድ እየቀረብክ ሁኔታውን ልታስረዳን ሲገባ ለምን ትርቀናለህ? ግን አንተ ብቻ አይደለህም፣ ሌሎችም እንዳንተው ያስተማርናቸው ወጣቶች እንዲህ አይነት የማይጠበቅ ተግባር ሲፈጽሙ እያየን ስለሆነ እናዝናለን። አንተ ግን ሁለተኛ ይህን የመሰለ ድርጊት እንዳይደገምህ በማለት ማስጠንቀቂያ ያለበስ አባታዊ ምክር ሰጡኝ። ከዚያም ለንጉሠ ነገሥቱ የሚገባውን ሰላምታ ሰጥቼ እጅ በመንሳት ተሰናብቼ ክፍሉን ለቅቄ ወጣሁ። ከጃንሆይ ጋር የነበረኝ 10 ደቂቃ የሚሆን ቆይታ እንዴት እንደተፈጠረና በቆይቴም ወቅት የተከሰተውን አንድም ሳላስቀር የቤተ መንግስቱ ልዩ ካቢኔ የመረጃ ክፍል ኃላፊ ለነበረው ለአቶ ነብየ ልዑል ክፍሌ በዝርዝር ካስረዳሁት በኋላ ለሁኔታው ምን አይነት ትርጉም ሊሰጠው እንደሚችል ጠየቅኩት። ስምህ በጠንካራ ሰራተኝነት እየተነሳ ስለሆነ ጃንሆይ እንዲህ ያለውን ታዳጊ ሰው የበለጠ ለማቅረብ ይፈልጋሉ። ቅርበትህን የበለጠ ለማጠንከር ከፈለግ አሁኑኑ ላንተ በሩ ክፍት ነው። በመሆኑም እንደ ወዳጅነቴ የምመክርህ ነገሩ እንዳልገባ ሆነህ ብዙም ሳትመራመር ዝም ብለህ ስራህን በትጋትና በታማኝነት ማስኬዱን ቀጥል። አልፎ አልፎ ግን እንደተለመደው ቤተ መንግስት ብቅ እያልክ እጅ በመንሳት ግንባር ማስመታቱን አታቋርጥ ሲል የተረዳውን አጋራኝ። ከጥቂት ጊዜ በኋላ እጅግ ለማከብራቸውና ለምወዳቸው የረጅም ጊዜ የቤተ መንግስት ተሞክሮ ለነበራቸው የሥራ ባልደረባዬ ለጠቅላይ ግምጃ ቤት ሹም ለበጅሮንድ ገዛኸኝ ይህንኑ አጫወትኳቸው። እሳቸውም እንደ ወዳጄ እንደ ነብየ ልዑል ተመሳሳይ ሐሳብ ሰጡኝ። ሲቀጥሉም እኛ ስርዓት ውስጥ አንዴ ተዘፍቀንበታል፣ ወደ ኋላ ማሸክሸክ አንችልም። አንተ ግን ገና አዲስ መጪ ስለሆንክ በዚህ በመጨረሻ ሰዓት ላይ ብዙ ባትቀራረብ ይመረጣል ሲሉ ከልብ የሆነ ትንቢት ያዘለ አባታዊ ምክር ሰጡኝ። የሁለቱንም ምክር ተቀብዬ ከቤተ መንግስት ጋር ያለኝን ግንኙነት እንደ ቀድሞ በሳምንት አንድ ቀን ብቻ እጅ ለመንሳት ወስኜ ነበርና ስራዬን ቀጠልኩ። ንጉሠ ነገሥቱ ምክክር የሚያደርጉበት ቋሚ አቃቤ ሰዓት የቀጠሮ ጊዜ አላቸው። በዚህ ሰዓት ቀርበው ስራቸውን በተመለከተ ይወያያሉ። መሳፍንቱ፣ መኳንንቱና ሌሎችም እጅ እንዲነሱ የተፈቀደላቸው ግለሰቦች ዘውትር ከሰኞ እስከ ዓርብ ጃንሆይ ቢሮ ገብተው ስራ ከመጀመራቸው በፊት ጃንሆይ በአዳራሽ ውስጥ ቆም ይሉና በየደረጃቸው በቅደም ተከተል ሁሉንም እጅ ይነሳሉ። ግርማዊ ጃንሆይ ለማነጋገር የሚፈልጉትን ሰው ለእልፍኝ አስከልካዮቹ ምልክት ይሰጡና እንዲቆይ ይደረጋል። ታዲያ ይህን እጅ መንሳት አስለምደው የሚቀሩ ሰዎች ንጉሡ ዘንድ ስለ ታማኝነታቸው ጥያቄ የሚያስነሳ ይሆናል ተብሎ ይታሰብ ነበር። ለዚህ ነው ቀደም ሲል ከላይ የተጠቀሱት መካሪ ወዳጆቼ ያስለመድኩትን እንዳላቋርጥ ያሳሰቡኝ። የሀገር ውስጥ ገቢ መስሪያ ቤት ስሙ በሙስና የሚነሳ በመሆኑ ማንኛውም በቦታው ላይ የሚመደብ ኃላፊ በቀላሉ ሊወነጀል የሚችልበት ስፍራ እንደሆነ አንስቻለሁ። ሰራተኛውም በልዩ ልዩ መንገድ የተሳሰረ ከመሆኑ የተነሳ ስራንና ሰራተኛን ለማገናኘት ብሎም መስሪያ ቤቱን ከሙስና ለማጽዳት በሰራተኞች ላይ እርምጃ ለመውሰድ አስቸጋሪ እንደነበር ይታወቃል። ይህን ትግል ለመቋቋም የበላይ አመራሮችን ትብብር ይጠይቃል። ወደዚህ መስሪያ ቤት ሲዘዋወር ቀደም ሲል እንደተጠቀሰው ሚኒስትሩ ክቡር አቶ ማሞ ታደሰ ጥፋተኛ መሆን እስካልተረጋገጠ ድረስ የሚቀርብብህን ማንኛውንም ክስና ሐሜት ሁሉ ባለመደገፍ እስከ መጨረሻው ካንተ ጎን ቆማለሁ በማለት በገቡልኝ ቃል መሰረት ቃላቸውን ጠብቀው በመገኘታቸው ቅዴን ለማሳካትና ትግሉን ለመቋቋም ችያለሁ። ሙስና የሰራተኛ ደሞዝና የኑሮ ደረጃ ነጸብራቅ ነው ሊባል ይችል ይሆናል። በመሰረቱ ግን ሙስና የሞራል ደካማነትና ለራስ ክብርን ያለመስጠት ምልክት እንደሆነ ይታመናል። ሙሰኛን እጅ ከፍንጅ ለመያዝ አዳጋች ስለሆነ ጥበባዊ የቅርብ ክትትል ያስፈልገዋል። ይህንን ለማድረግ ጉዳዩ የሚመለከታቸውን የበላይ ኃላፊዎች በማሳመን እርስ በርስ የማይተዋወቁ ሁለት የመረጃ ሰራተኞችን በሚስጥር በመዝገብ ቤት ሰራተኝነት እንዲመደቡ አስደረጉ። የእነዚህን የሚስጥር ሰራተኞች ዋና ተግባር በተለይ ቅሬታ የቀረበባቸውን ግብር ከፋዮች ማህደር ታሪክ መመርመርና በሙስና የሚታሙትን ሰራተኞች እንቅስቃሴ በቅርብ መከታተል እንዲሁም በጉዳዩ ላይ ዕለታዊ ሪፖርት ማቅረብ ነበር። ሁለቱ ሰዎች በተናጠል በየዕለቱ ለኔ በተለያየ ዘዴ ሪፖርት ያቀርባሉ። ስለሆነም ብዙዎችን በተጨባጭ ማስረጃ ለማጋለጥ ችለዋል። ይሁን እንጂ
ቀደም ብለው በተጠቀሱት ምክንያቶች በሰራተኞች ላይ እኔ በራሴ የውሳኔ እርምጃ ለመውሰድ ስለሚያዳግተኝ የዝውውር ስራዎችን ሁሉ ከዋናው መስሪያ ቤት እንዲተላለፉ በመጠየቅና በማስወሰን ብዙ ሰራተኞችን ወደ ሌላኛው የሚኒስቴሩ ልዩ ልዩ ክፍሎች እንዲዘዋወሩ ተደረገ። በምትካቸው ከ20 በላይ የሚሆኑ በሂሳብ ስራና በሕግ አገልግሎት የሰለጠኑ የዩኒቨርሲቲው ምሩቃንን በመቅጠር የመስሪያ ቤቱን ስራ ለማጠናከር ተቻለ። ከጥቂት ጊዜ በኋላ ደግሞ ሁለቱ የመረጃ ሰራተኞች እርስ በርስ መጠራጠር ደረጃ ላይ የደረሱ መሆናቸውን የሚያመላክት ሪፖርት በየፊናቸው ያቀርቡልኝ ጀመር። ሚስጥሩ ከመጋለጡ በፊት ሁለቱም ሳይተዋወቁ ወደ መጡበት መስሪያ ቤት እንዲመለሱ አደረግን። እዚህ ላይ ሳልጠቀስ የማላልፈው ነገር ቢኖር ያለ እነሱ እርዳታ ሙስናን የመታገሉ ጥረት ስኬታማ ሊሆን ባልቻለም ነበር። የሚያሳዝነውና ትዝብት ውስጥ የሚጥለው ማህበረሰቡ የሚጠበቅበትን ግብር ላለመክፈል ከመስሪያ ቤቱ ሰራተኞች ጋር በመሰባጠር ግዴታቸውን ላለመወጣት የሚሄዱበት ውስብስብ መንገድ ነው። ለአብነት ያህል አንድ ገጠመኝ ላንሳ። አዲስ አበባ ውስጥ ነው። ቡና ቤት ያላት አንዲት ግብር ከፋይ ሴት ኢንስፔክተሮች በተለያዩ ጊዜያት እየተመላለሱ ባገኙት የገበያ ጥናት ማስረጃነት መሰረት ግብር እንዲወሰንባት ተደረገና የግብር ውሳኔ ደረሳት። ያለ አግባብ የተጋነነ ግብር ተወስኖብኛል። እኔ ዝቅተኛ አረቄ ነጋዴ ነኝ። ጉዳዩ እንደገና እንዲታይልኝ ይፈልጋለሁ በማለት እያለቀሰች አቤቱታውን አቀረበች። ይሁን እንጂ አለባበሷ በተለይም ደግሞ በእጇ ጣት ታሽከረክረው የነበረው የመኪና ቁልፍ ከተናገረችው ታሪክ ጋር የሚሄድ መስሎ አይታይም ነበር። ለማናቸውም በድጋሚ ሁኔታው የሚመረመር መሆኑን ገልጬላት ከምርመራው በኋላ ደግሞ ለአቤቱታዋ መልስ የሚሰጥበት መሆኑን አረጋግጬላት ተሰነባበትን። ያቺ አቅም የለኝም ያለች ሴት መንገዱ ዳር በኔ መስኮት ትይዩ ቆሞ የነበረው አዲስ መርሴዲስ መኪና ከፍታ ስትገባ አየኋት። እሷም ቀና ብላ ስትመለከት በመስኮቱ በኩል ቆሜ አየችኝ። ነገሩ ሳያሳፍራት እንዳልቀረ ተሰምቶኛል። ያም ሆነ ይህ ግን በሌላ ጊዜ ሌሎች ኢንስፔክተሮችን በተለያየ ቀን ወደ ቡና ቤቷ እየሄዱ ለተወሰነ ሰዓት በመቆየት ዝርዝር ምርመራ እንዲያደርጉ መመሪያ ተሰጥቷቸው ተሰማሩ። በኋላም የምርመራቸው ሪፖርት እንደሚያሳየው ቤቱ በወር ከፍተኛ ኪራይ የሚከፈልበት ቪላ ብቻ ሳይሆን ብዙ ከበርቴዎች ዘወትር የሚዝናኑበት ዝግ ችሎት የሚባል ክፍል ጭምር ያለውና ከፍተኛ ገቢ የሚያስገኝ ቡና ቤት መሆኑን አረጋገጡ። ስለሆነም ቀደም ሲል በመጀመሪያው ቡድን የተወሰነው ግብር የማይመጥን ሆኖ ተገኘ። ግብር ከፋይዋ በቀጠሮዋ ቀን የአቤቱታዋን ውጤት ለማወቅ ተመልሳ ወደ ቢሮዬ ስትመጣ ባለ መርሴዲስ መሆኗን መመልከቴን ግንዛቤ ውስጥ በማስገባቷ ይመስለኛል ከቀድሞ አቀራረቧ ለወጥ ባለ መልኩ ግድ የለም በድጋሚ አላስቸግርም፣ ለአሁኑ የተጠየቅኩትን ከዘመድ አዝማድም ቢሆን ተበድሬ እከፍላለሁ፣ ወደፊት ግን ሁኔታው በደንብ ይታይልኝ በማለት ከፍተኛ ግብር ከፋይ ላለመሆን ሙከራ አደረገች። መስሪያ ቤቱ ግን በቀረበው አዲስ ሪፖርትና ተጨማሪ መረጃ መሰረት የተጣለባትን ግብር እንደገና በማሻሻል አዲስ ተመንተምኖ ከፍ ያለ ግብር እንደተጣለባት ገለጽኩላት። እሷም ብዙ ሳታንገራገር ተሻሽሎ የተወሰነባትን ግብር በፈቃደኝነት ከፍላ ሄደች። ሌላኛው ገጠመኝ ደግሞ አንድ የኤሌክትሪክ መለዋወጫ አስመጪ ግብር ከፋይን የሚመለከት ነው። የውጭ ሀገር ሰው ነው። የተጣለበትን ግብር በአቋራጭ ለመቀነስ ፈልጎ በቢሮ ሰዓት ሳይሆን እኔ ቆይቼ የምሰራ መሆኑን ስለሚያውቅ ከ12 ሰዓት በኋላ እንድቀበለው ጠየቀኝ። ከቢሮ ሰዓት በኋላ ባለጉዳይ የማልቀበል መሆኑን ገለጽኩለት። እንግዲያውስ ቤት ራት እየበላን እንጨዋወት በማለት ጋበዘኝ። ዓላማው ምን እንደሆነ ስለገባኝ አሁን የተጣለብህ ግብር ክርክር ላይ ስለሆነ ሁለታችንንም እንዳያሳማን ፈረንጆች ሬን ቼክ እንደሚሉት ጉዳይ የመጨረሻ ውሳኔ ካገኘ በኋላ እንነጋገርበታለን በማለት በቀልድ መልክ ባጭሩ ቀጨሁት። ከላይ የተገለጹት ገጠመኞች እንደሚያመላክቱት ትክክለኛውን ግብር ላለመክፈል ግብር ከፋዩ የሚሄድበት መንገድ ብዙ ስለሆነ ያንን ሁሉ ለመመከት የሞራል ጥንካሬና የመንፈስ ቆራጥነት የሚያስፈልግ መሆኑን ያመላክታል። የሀገር ውስጥ ገቢ መስሪያ ቤትን ለማዘመን እና የግብር አሰባሰብ ሂደቱን ቀልጣፋና ተደራሽ ለማድረግ ጥሩ ውጤት ያሳዩ ሀገራትን ተሞክሯቸውን ማወቅ አስፈላጊነቱ ስለታመነበት እርዳታ ማፈላለግ ጀመርኩ። ደቡብ ኮሪያ የታክስ አስተዳደሯን በአጭር ጊዜ ውስጥ ዘመናዊ ያደረገችና ጥሩ ውጤት የሚያስመዘገበች ሀገር በመሆኗ በሰፊው ይነገርላት ስለነበር የአሜሪካን ዩኤስአይዲ እና በኢትዮጵያ የሚገኘውን የኮሪያ ኤምባሲ በማነጋገር ሁለቱ ተባብረው የጣምራ ፕሮግራም እንዲያዘጋጁልን ስምምነት ላይ ተደረሰ። በስምምነቱ መሰረት የአሜሪካን መንግስት የአውሮፕላን ወጪ እንዲችል፣ የኮሪያ መንግስት ደግሞ ኮሪያ ውስጥ በሚቆይበት ወቅት ወጪውን እንዲሸፍን ተስማሙ። ከዚያም በኮሪያ መንግስት አስተናጋጅነት የሀገሪቱን የታክስ አስተዳደርና
ልዩ ልዩ የፋይናንስ ተቋማት ለመጎብኘትና አሰራራቸውን ለመመልከት ወደ ኮሪያ ተጓዝኩ። በኮሪያ ጦርነት ጊዜ የተባበሩት መንግስታት የሰላም የጦር ኃይል አባል በመሆን ዘምተው ለኮሪያ ነጻነት ትግል ያደረጉትን ውለታ እና ያሳዩትን አስደናቂ ጀግንነት በማስታወስ ብድር ለመክፈል ሲሉ ጭምር ያደረጉት ይመስላል። ከመንገድ ወጣ ባለ መልኩ ለአንድ ከፍተኛ የመንግስት ወኪል ሊሰጥ የሚገባውን የክብር መስተንግዶ አደረጉልኝ። በተዘዋወርኩባቸው ቦታዎች ሁሉ መኪናዬ ላይ የኢትዮጵያ ባንዲራ እየተውለበለበ በፖሊስ ሞተር ሳይክል እየተመራ ነበር የምንቀሳቀሰው። በተለይ በጦርነት ወቅት ለወደቁት የኢትዮጵያ ጀግኖች የቆመውን የአዲስ አበባን የሰማዕታት ሐውልት የሚመስል ቹንቹን በምትባል ከተማ የቆመላቸውን ሐውልት እንድጎበኝ የኮሪያና የኢትዮጵያ ወዳጅነት ማህበር ልዩ ዝግጅት አድርጎ ስለነበር ሐውልቱን በኦፊሴል እንድጎበኝ ተደረገ። ሐውልቱ ዘንድ ስንደርስ የከተማዋ ከንቲባ ከፍተኛ ቁጥር ካላቸው ነዋሪዎች ጋር በመሆን በክብር ተቀብለውኝ ለመታሰቢያ የሚሆን የአበባ ጉንጉን በሐውልቱ ላይ እንዳስቀምጥ ሁኔታዎችን አመቻቹልኝ። በኮሪያ የተባበሩት መንግስታት ድርጅት የድንበር ጠባቂ ሰራዊት አባላት ከሆኑት መካከል ሁለት ከፍተኛ የኢትዮጵያ መኮንኖች የኮሪያን መንግስት የአቀባበል ሁኔታ በመመልከት ሀገራችንን በበለጠ ለማስከበር ሲሉ አጅበውኝ ሄደው ስለነበር ጉብኝቱ ከፍ ያለ ድምቀትና ተቀባይነት እንዲኖረው አድርገውታል። ሐውልቱ አጠገብ የኢትዮጵያ ካፌ የሚመስል ስም የተሰጠው ቡና ቤት ይገኛል። ውስጡ በኢትዮጵያ የቱሪስት ምስሎች ያሸበረቀ ሲሆን ለመሸጥ ከሚያዘጋጁት ቡና ላይ የኢትዮጵያን ቡና በጥቂቱ እየደባለቁ በውድ ዋጋ የሚሸጡበት ቤት ነው። የኢትዮጵያን ቡና ተፈላጊነት ግንዛቤ ውስጥ በማስገባት በኮሪያ የነበሩት የኢትዮጵያ ኦፊሰሮች 10 ኪሎ የሚሆን የኢትዮጵያ ቡና ይዘው መጥተው ስለነበር ያንን በስጦታ መልክ ለቡና ቤቱ እንዳበረከት ተደረገ። ቡና ቤቱ የኢትዮጵያን ቡና እንደ ልብ ስለማያገኝ ሌላ ሀገር ከተመረተ ቡና ጋር በጥቂቱ እየቀላቀለ በስስት ይጠቀም ስለነበር ቡናውን በማግኘታቸው እጅግ በጣም ተደሰቱ። የሁለቱን ሀገሮች ወዳጅነት ለማጠንከር የኮሪያና የኢትዮጵያ ወዳጅነት ማህበር ፕሬዝዳንት ቹንቹን ለኢትዮጵያ ጀግኖች መታሰቢያ ይሆን ዘንድ በቆመው ሐውልት አጠገብ የሚገኘው ባህር በክረምት ወራት ውሃው ወደ በረዶ ይለወጣል። ያኔ ዓመታዊ የበረዶ ላይ ሸርተቴ ውድድር ይደረጋል። ውድድሩ በኢትዮጵያ ስም እንዲሰየም ለማድረግና ለውድድሩ አሸናፊ የሚሰጠውን ዋንጫ ለማሰራት ፍላጎት ስለነበራቸው እኔ ንጉሠ ነገሥቱን እንዳስፈቀደላቸው ጠየቁኝ። እኔም ጥያቄያቸውን መሰረት አድርጌ ቃላቸውን እንደምፈጽምላቸው ቃል ገባሁላቸው። ከዚያም አዲስ አበባ እንደተመለስኩ ግርማዊ ጃንሆይ ዘንድ ቀርቤ በመጀመሪያ ስለ ኮሪያ ጉብኝቴ ገለጻ ካረኩላቸው በኋላ ቀጥታ ወደ ዋናው ጉዳይ መግቢያ እንዲሆነኝ በማሰብ ቀደም ሲል ግርማዊነታቸው ኮሪያን በኦፊሴል በጎበኙበት ወቅት የኢትዮጵያ ጀግኖች መታሰቢያ ሐውልት አጠገብ የመታሰቢያ ዛፍ ተክለው ስለነበር የዛፉን እድገቱን የሚያሳይ ፎቶግራፍ አንስቼ ነበርና በዚያን ሰዓት ዛፉ የሚገኝበትን ሁኔታ እንዲመለከቱት በማሰብ ምስሉን አሳየዋቸው። ግርማዊነታቸው ፎቶግራፉን ተቀብለው በፈገግታ ከተመለከቱ በኋላ በአጋጣሚ በጉብኝቱ ወቅት አብሯቸው የነበሩት ክቡር ራስ መስፍን ስለሺ ያኔም አጠገባቸው ስለነበሩ መስፍን አየኸው ያ የተከልነው ዛፍ እንዴት እንዳደገ ብለው ፎቶግራፉን እንዲያዩ ታሳለፉላቸው። ክቡር ራስም የዛፉን እድገት በማድነቅ ድሮስ የጃንሆይ እጅ የነካው ከዚህ የተለየ ምን እንዲሆን ይጠበቃል ሲሉ አድናቆታቸውን በቀልድ መልክ ገለጹ። በዚያ የትውስታ መንፈስ ላይ እንዳሉ የኮሪያና የኢትዮጵያ ወዳጅነት ማህበር አመራሮች ያቀረቡት ጥያቄ ለሀገር የሚበጅ በመሆኑና ግርማዊነታቸው ይህን በመገንዘብ የዋንጫውን ጥያቄ እንዲቀበሉት ሐሳቤን በድፍረት አቀረብኩኝና ለዚያም በኮሪያ ያለው ለአመራሮቹ ጥያቄያቸውን ለጃንሆይ እንደማቀርብላቸው ቃል የገባው መሆኑን ገለጽኩላቸው። ግርማዊነታቸውም ደግ አደረክ፣ መጥተው ጥያቄያቸውን ማቅረብ ይችላሉ ሲሉ መልሳቸውን ሰጡኝ። ወዲያውኑ ለማህበሩ ፕሬዝዳንት ጥያቄያቸውን አዎንታዊ መልስ ያገኘ መሆኑን በማብሰር ወደ ኢትዮጵያ እንዲመጡ በመጋበዝ የቴሌክስ መልእክት ላኩላቸው። የማህበሩ ፕሬዝዳንት የኔን መልስ እንዳገኙ ግማሽ ሜትር ቁመት ያለው ትልቅ የብር ዋንጫ ይዘው አዲስ አበባ መጡ። ሐሳባቸው ኢትዮጵያ ምንም ወጪ ሳታወጣ ዋንጫውን ብቻ ንጉሠ ነገሥቱ መርቀው እንዲፈቅዱ ለማድረግ ነበር። ፕሬዝዳንቱን ግርማዊነታቸው ዘንድ ይዣቸው በቀረብኩ ጊዜ ጃንሆይ ዋንጫውን ሲያዩ ምንድነው የያዙት ብለው ጠየቁኝ። ሐሳባቸው ስለገባኝ በፍጥነት ቀለብ አድርጌ የሚሰራውን የዋንጫ አይነት ለማሳየት ይዘውት እንደመጡ አብራራውላቸው። ጃንሆይም መልካም ነው፣ በቀረበው የዋንጫ አይነት በንጹህ ብር በጥንቃቄ ይሰራላቸው አሉና የገቢው ሚኒስቴር ጸሐፊ ትእዛዝ ተፈራ ወርቅን አዘዙ።
የአስራም ጴጥሮስ ሳባጂያን ለተባለ አርመናዊ የቤተ መንግሥት አንጣሪ ተሰጠ። ከጥቂት ሳምንታት በኋላ መልእክተኛው ወደ ኢትዮጵያ ተመልሰው ዋንጫውን ከንጉሠ ነገሥት ተቀበሉ። የኢትዮጵያ ዋንጫ በመባል እንዲሰየም ለታሰበው የበረዶ ላይ ሸርተቴ ውድድር ለሽልማት እንዲውል የንጉሠ ነገሥቱ ፍቃድ አገኙና ዋንጫውን ይዘው ወደ ሀገራቸው ተመለሱ። በዚያም በደረሱ ጊዜም ለሀገራቸው መሪ ለፕሬዚዳንት ፓርክ አቅርበው አሳዩ። ዜናውን በሀገሪቱ ዋና ዋና የመገናኛ ብዙሃኖች በሰፊው ተሰራጨ። በችግራችን ጊዜ ወታደሮቿን ልካ ለነጻነታችን ከጎናችን ለተዋደቀችው ኢትዮጵያ በስሟ የሚጠራ የበረዶ ስፖርት ውድድር ዋንጫ በመስጠት አዲስ የወዳጅነት ምዕራፍ ተከፈተ የሚል ሰፋ ያለ ዘገባ ተሰጠው።